ጤናስጥልኝ አድማጭ ተመልካቾቻችን እንዴት ከረማችሁ እንዴት ሰነበታችሁ ኢያሱና እኔ እንግዲህ በተለመደው ሰዓት ይዘን ቀርበናል ሳምንታዊ ዝግጅታችንን ኢያሱ ጤናስጥልኝ እንዴት ሰነበትክ እንደምን አለ ፕሮፌሰር ሰለሞን እንደምን ጤና ነህ ወይ ሰላም ቤተሰብ ሁሉም ሰላም ናቸው በጣም አመሰግናለሁ እንግዲህ እኔና አንተ እንነጋገራለን ካልን በኋላ ጉዳዩ በቀን ውስጥ ራሱ ብዙ የሚቀያየር ጉዳይ አለ ግን ያሰብነውም አብሮ ሊሄድ ስለሚችል እስኪ ካሰብንበት እንጀምር እላለሁኝ ሌሎች ጉዳዮች ካሉ በእነሱ ላይ እንመጣለንና ምናልባት የዛሬውን ርዕስ የመረጥንበትን ጉዳይ ራሱ ከዚሁ ሰውዬ ብንሰማው ይሻላል እስቲ በሱ ልጀምር ኢያሱ ጥሩ አልመን የምንተኩስ ተናግረን የምንተገብር ጩኸት አያርደንም በማንኛውም ጩኸት አንርድም በክብርም አንታለልም ይሄ ነው ኢያሱ እንግዲህ ለዚሁ ርዕት አንርድም ብሏልና እኛ ደግሞ ያልነው ርዕስ ያው እንደተነጋገርነው ፋኖ ጠንክሯል አብይ ርዷል ነው ነው አለመራድን ምን አመጣሽ አይነት ነገር በለው በዛኛው ቀይረውና እንግዲህ የሆነ የፈራው የተንቀጠቀጠው ነገር ያለ ይመስላልና ለዛሬው መግቢያችን ይሄን ያደርግነው ኢያሱና እንግዲህ እስቲ እንደው በአጠቃላይ የሰሞኑን ሁኔታ ሁለት ጉዳዮች ናቸው የምንጀምረው እንግዲህ አብይ በመንቀጥቀጡ ወይም በመራዱ ምክንያት የሚወስዳቸው ብዙ ጉዳዮች አሉ አሁንም ድረስ ስለዚህ ሁለት መልክ ነው የሚኖረው ፋኖ ጠንክሮ እንዳለ ይዟል በሱ ላይ ተወሰነ ነገር ካልን በኋላ ወደዚህኛው እንገባለን ስለአብይ ጉዳይ ስለሚያደርጋቸው ጉዳዮች ተላላኪዎቹ ግራ ገብቷቸው በየቦታው የሚዋጥጡት ነገር ላይ ትንሽ መነጋገራችን አይቀርም እስኪ ኢያሱ ጀምር እንግዲህ አጠቃላይ ሁኔታው ምን ይመስላል እንደው ሰሞኑን የሆነውን ነገር እኔም ካለ ጨምራለሁ ከዛ በኋላ እንግዲህ አብዛኛው እድምተኞቻችን እንደሚያውቁት ፕሮፌሰር አንተም እንደምታውቀው የአማራ ፋኖ በተለይ እንዲያውም እኔ ዛሬ አንድ አርቲክል ስጽፍ ወሎ የሚለውን ቃል አውጥቼው ቤተ አማራ ብየዋለሁ እንዳለ ቦታ ሆነና የቤተ አማራ ፋኖዎች የሚያስገርም ድል በመቀዳጀት በጣም ሰፋፊ ቦታዎችን ብዙ ወረዳዎችን ከዛም አልፎ ደግሞ በወታደራዊ ስልት ወይንም ደግሞ ስትራቴጂ ቁልፍ የሆነውን ቦታ እስከመያዝና ምሽግ እስከመስበር የደረሱበት ጉዳይ አለ እንግዲህ በተለያየ ሚዲያዎች በቀረበው ዘገባ መሰረት ለኛ ምስሉ ባይደርሰንም እነሱ ባሉት መሰረት ምስሉን እንኳን በዩቲዩብ ወይንም በማህበራዊ ሚዲያ መቅረብ እንደማይችል አረጋግጠዋል በርግጥ እዚህ ላይ አሳዛኝ የሆነ ነገር አለው ፕሮፌሰር ምክንያቱም በዛኛው ወገን የሚሞቱብን ወንድሞቻችን ናቸው አብይ አሰልፎ በወገኑ ላይ እንዲተኩስ የሚያደርገው ወጣቱን ነው የሚተኩሰውና መሆን የማይገባው ነገር ነው ግን አማራ ለህልውናው መታገስ ስላለበት በቄው በድንበሩ በሃይማኖቱ ስለመጡ ያንን ነገር ዝም ብሎ መቀመጥ ስላለበት ነፍጥ ካነሳ ቆይቷል ፋኖ ተሰማራ ካለ ሰንብቷል እና ይሄ አዲስ ነገር አይደለምና የአማራው የህልውናው ትግል ለምሳሌ አንዳንድ ጊዜ በጎጃም አካባቢ ፍሙና ግሙ እንትን ጎልቶ ምናይበት ሁኔታ ይኖራል በዛ አካባቢ ከዚህ ቀደም ከፍተኛ ጦርነቶች የተካሄዱበት የጎጃም ፋኖች ብዙ ድል የተቀዳጁበት ብዙ ወታደሮች የማረኩበት ብዙ መሳሪያ የማረኩበት ነው እንዲያውም ዛሬ አንድ አርቲክል ስጽፍ ከዚህ ቀደም የዛሬ 4 ዓመት ይሆናል ወይንም 3 ዓመት ተኩል አካባቢ ይሆናል አንዳንድ ፋኖች መሪዎች እየደወሉ የጥይት መግዣ የለንም ዲያስፖራ ባካችሁ ገንዘብ አሰባስቡና ላኩ ነበር የሚባለው ጥያቄ ዛሬ ግን አስታጥቄን ምስጋና ይግባውና ፋኖን እስከ አፍንጫው እንዲታጠቅ አድርጎታል የጥይት ችግር የለበትም የመሳሪያ ችግር የለበትም የነስ ወከፍና የቡድን
ተተኳሽ ችግር የለበትም። ጀግንነቱ የተሟላ ነው። እንዲያውም አንድ ክሊፕ ሲዘዋወር ያየሁት ብርሃኑ ጁላ ብዙ ትጥቅ ትግሎች አይቻለሁ ወይንም ሰምቻለሁ፣ የት እንዳየም አላውቅም፣ ግን የፋኖ የተለየ ነው ይላል። የፋኖ የተለየ ነው፣ ውጊያቸውም ስልታቸውም ሁሉ ነገር የተለየ ነው ብሏል። እና እኛ የምንጠብቀው የነበረው እንግዲህ በዚህ በቤተ አማራ ያሉ እንደ ደሴ እንደ ሌሎችም ትላልቅ ከተሞች በቁጥጥር ሲወራሉ የሚል ተስፋ ነበር። ግን ያው ስልቱንም ምክንያቱንም የሚያውቁት እነሱ ስለሆነ በትዕግስት እንጠብቃቸዋለን። ግን ጋሸናን የመሳሰለ ቦታዎችን በመያዝ እንደገና መንግስትም ደግሞ መልሶ በማጥቃት ከፍተኛ ጦርነት ከፍቷል ይባላል። በአጠቃላይ ድባቡን ስትመለከተው ስርዓቱን ከመሰረቱ ያናጋው ነው። ለዚህ ደግሞ ትልቁ ማሳያው ዶክተር ጢሞቴዎስ የውጭ ጉዳይ ሚኒስትሩ በጣም በሚገርም ሁኔታ በጣም እኔ አንዳንድ ጊዜ ለበጎ ነው የሚሉት የአራዳ ቋንቋ አለ፣ ለበጎ ነው የሚሉት እሱ መክሰሱ ነው ፋኖ እና በዓለም አቀፍ ደረጃ በተባበሩት መንግስታት ደረጃ የፋኖን መኖር አረጋግጦ እንመጣበታለን ወደሱ ገና። ልክ ነህ እና ስርዓቱ ቅድም በዚህ ፋኖ ጠንክሯል አብይ መርዷል የሚለው አርዕስት ትክክለኛና አግባብ ያለው ነው እና ስርዓቱ ምን ያህል እንደተንቀጠቀጠ ያሳያል። እንግዲህ ስርዓቱ በአምባገነን ስርዓት በተፈጥሮ ራሱ ፈሪ ነው። ምክንያቱም ህዝብ ላይ አይደለም የሚመካው፣ ጥላውን ነው። አብይ ገና ስልጣን በያዘ በማግስቱ አረቦች ናቸው ጥይት የማይበሳው ሮኬት የማይበሳው መኪና ተብሎ የተላከለት እና ያ የሚያሳየው ምንድን ነው? ወደፊት ሊሆን የሚችለውን ባህሪው ማሳያ ነበረ እና ተተኮሰብኝም ብሎ መስቀል አደባባይ ላይ ብዙ ወጣቶች መስዋዕት የሆኑበትን መፈንቅለ መንግስት ተደረገብኝ ብሎ ድራማ እየሰራበት ነበር እና ያ ሁሉ ድራማ ስልጣኑን የማጠናከሪያ እና የህዝብ አለኝ ታገኛለሁ ብሎ ያሰበበት ነበረ። ነገር ግን ያ ሁሉ እየተሸረሸረ ዛሬ ፋኖ እንዲያውም አንዳንዶቹ ያው ፋኖ ስንል እዛው አዲስ አበባ በር ላይ ያለው እነ ሸዋሮቢት እነ ደብረ ብርሃን የመሳሰሉት አካባቢ ያለው እንደ ደብረ ማርቆስም ገባ ወጣ እያሉ አለን እንደምናላችሁ ደህና አደራችሁ እያሉ ገባ ወጣ እያሉ መኖራቸውን እያረጋግጡበትና አካሄዳቸው በጣም ስልት የተሞላው ትዕግስት የተሞላው ጥበብ የተሞላው አርቆ አስተዋይነት የተሞላው አካሄድ እየሆኑ እንደሆነ ብዙ ማሳያዎች አሉ። አንዳንድ ጊዜ ለምሳሌ የፋኖ ስልጠናን ብትመለከት ቪዲዮን ካዘጋጀው አላውቅም ሲመረቁ የምታሳየው ዩኒፎርም እኔ ያለማጋነን የእስራኤል ኮማንዶች አይነት ነገሮች በጣም በቃ ስታብሊሽድ ያደረገ ማለት ሁሉም ትጥቁም ስንቁም የተሟላለት ስልጠናውም የተሟላለት ወታደር እንኳን በማይሰለጥንበት ሁኔታ ሰልጥነው የወጡ የሚመስል ገጽታና ቁመና ያላቸው ልጆች እየወጡ ነው እና ፋኖ ዛሬ የአማራ ህልውና ትግል ብቻ ሳይሆን ነገ የኢትዮጵያም ህልውና ተረካቢ መሆኑን እያሳየበት ያለበት ሂደት ነው ብዬ ነው የማስበው። ፕሮፌሰር በጣም ትክክል እያሱ ምልህ እንግዲህ ያው እንደው ወደ መጀመሪያው በዛን ጀምር ብለን ነው እንጂ በእርግጥ ሌሎች ጉዳዮች የምንነጋገራቸው ብዙ ጉዳዮች ይኖሩናል። በተለይ ቅድም የጠቀስከውን ጉዳይ እናየዋለን። እኔ እንደው የምጨምረው ነገር የለም። እንደው በአጠቃላይ ግን ሁላችንም ብናቀውም ቅሉ በሙሉ እንዲሁ በወረዳ ደረጃ ስትቆጥር በሙሉ ኖርዝ ወሎ የሰሜን ወሎ የምንለው በሙሉ እንዳለ የተያዘ ነው። እንደውም ዛሬ በየቦታው ጋሸናን በከፍተኛ ደረጃ ያለውን ኃይል በሙሉ ወደዛ እያንቀሳቀሰ ነው የሚል ነገር ሰምቻለሁኝ። በየቦታው በቃ በጣም በትልቅ በሰፊው ነው የያዙት እና እንደውም እንደሚባለው ከ80% በላይ የሚሆነው ወታደር በሙሉ ወሎ ገብቷልና ጋሸና ነው። እንደውም ምናልባት ይሄ ነገር ታሪካዊ ሊሆን ይችላል። ጋሸና ወይ መቀበሪያቸው ሆኖ የመጨረሻው ሊሆን ይችላል። እነሱም የመጨረሻ ነው ብለው ስላወጁ ማለት ነው እና
እንደዛ አይነት ነገር ሰምቻለሁ። እንደው የፋኖን ጉዳይ ካነሳው አይቀር ለማንሳት ያህል አንዲት መጠነኛ ቪዲዮ እንደ መግቢያ አዘጋጅቻለሁኝ። አሁን እንደው የሚመስሉትን ለማሳየት በትንሹ ነው ያቀነባበርኩት፣ ከተለያየ ቦታ ያገኘሁትን ማለት ነው። እስቲ እንመልከት። እንደው ለመግቢያ ያህል ነው እንግዲህ አድማጭ ተመልካቾቻችን፣ ያው በተለያየ ጊዜ የምታዩት ቪዲዮ ሊሆን ይችላል። ግን ይሄ የሚያሳየው ልክ ቅድም እንደጠቀስከው እያሱ በጣም የሚገርም የሰለጠነ ወታደር ነው። በአጭር ጊዜ ብዙ ነገር ሰርተዋል። በእውነትም አንዳንድ ጊዜ ወታደራዊ ጉዳዮች ስለሆኑ እኛ በርቀትም ሆነን ወይም ደግሞ በቅርብም እንኳን ብትሆን ብዙ የማይታወቁ ሚስጥሮች ስለሚኖሩ በውጤታቸው ብዙ ጊዜ ስለሚታይ ጥሩ ጥሩ ነገር እያየን ነው የሚል ግምት አለን እና ይሄ ነገር ይቀጥላል። ዛሬም አንዱ ከሌላው ከሰማሁት ጉዳይ ድል በሚባል ወረዳ ነው መሰለኝ ወይም ምሽጉን ሰብረውታል ነው የሚባለው። እሱ ደግሞ ወደዚህ ወደ ዋድላ ደላንታ በዛው እነዛኞቹ ሲያስገቡ ጋሽናን ለማስለቀቅ በመቄት በኩል እንመጣለን ሲሉ እነዚህኞቹ ደግሞ በሌላ በኩል ገብተው ምሽግ ሰብረዋል ነው የተባለው። እና ወይ እንትኑ እነዚህኞቹ ስል ፋኖን ማለት ነው። እና በጣም አስቸጋሪ ነው። እኔ እንዳየሁት ከሆነ እውነት ለመናገር ሁላችንም እንደምናየው የትኛውን ቦታ የተቀረጸ ምስል ስታይ የሚገርምህ ነገር በጣም ብዙ ልዩነት አላቸው። እንደኔ የፋኖቹን ስታይ በጣም ደስተኞች ናቸው። እንዴት ልበለው፣ በቃ የሚሄዱት እውነት ወደ ጦርነት አይመስልም። አካሄዳቸው ነው፣ አረማመዳቸው ነው፣ ሩጫቸው ምናምን ስታይ በጣም የሚደንቅ ነው። ከዛው አንፃር ደግሞ በዚህኛው የሚጓጓዘው በአይሮፕላንም ቢጓዝ በመኪናም ቢጓዝ በምንም ነው ከልቡ የሌለ ከእውነት ያልሆነ እንደተባለ ብዙ ጊዜ ስልጣን አስከባሪ ወታደር በመሆኑ ያለ ፍላጎቱ የሚሄድ ስለሆነ ብዙ ልዩነት አለ እና የፈለገውን ቢያስገባ ችግር እንደሚገጥመው ነው። እንደውም ሌላ የሰማሁት ዜና ምንድነው ኦሮሚያ ለብዙ ጊዜ እያሰለጠነ የሚያስቀምጣቸው ወታደሮች ነበሩ። እነሱን በሙሉ ወደ ወሎ ልኳል ነው የሚባለው። ስለዚህ ለበጎ ነው ይባላል እና ጥሩ ነው። እንደውም ብዙ ነገር ነው እኛ ብዙ እዛ አስቀምጦ ለሌላ ጊዜ ያስቀምጠዋል ብለን ነበር። ወደዚህ ካመጣው በጣም ጥሩ ነው የሚሆነው ነገሩ። እንግዲህ አዎ ያሳዝናል። ሁሉም ኢትዮጵያውያኖች ናቸው፣ ግን ምንም ማድረግ አይቻልም። የግድ ነው እንግዲህ አሸንፎ በእርግጥም ሁልጊዜም እንደምንለው ያኛው ሲፈርስ በሌላ በኩል ደግሞ የኢትዮጵያ ወታደር እየተገነባ ይመጣል የሚል ግምትም አለኝ። እንግዲህ እስኪ እናየዋለን። እያሱ ይሄን ነው እንግዲህ ለመግቢያ እና አሁን ሌላው ምንድነው እንግዲህ ከዚህ አንፃር ሰውየው ከተፈጠረበት ችግር አንፃር ሲታይ የሚጨብጠው የሚይዘው ነገር ጠፍቶታል እና አንድ ነገር ለማሳየት ፈለግኩኝ ነው ማለት ዝም ብዬ ምስሉን ነው። አሁን ሰሞኑን ካየኋቸው ነገሮች አሁን በእያንዳንዱ ጉዳይ ላይ መሄድ ይቻላል። አንዳንዱ ነገር የግድ እንትን ላንለው እንችላለን እና እንደው እንደ ምስል እነዚህን አቀረብኩኝ። ምንድነው እነዚህ ሰዎች ከላይ የምታያቸው የአማራ ተወካዮች ነባዮች ናቸው የክልል በሚገርም ሁኔታ። ያ ደግሞ መካከለኛ ያለው ሰው ያው ተመስገን በዚህ ልክ አማራ ሲላላክ አይቻል አቅም ያለው ሰው ነው። እንግዲህ ተደርድረዋል። እስቲ እንግዲህ የምትለው ካለ እያሱ በእነሱ ነው። እዚህ ታች ደግሞ የሚታዩት ጌዲዮን ጢሞቴዎስ ቅድም እንደገለጽከው ለተባበሩት መንግስታት ያመለከቱት አለ፣ እዚህ እጃችን ላይ ይገኛል። አንዳንድ ነገሮችን ፈንጠቅ ካረክ እኔም ከዚሁ ጋር እንትን እያልኩ እሱ ላይ በደንብ እንወያያለን። በዚህ በኩል ደግሞ ፕሬዚዳንት ተብዬው አለ። ይሄ እንግዲህ ፕሬዚዳንት ሲሆን ምን እንደሰጠው አላውቅም፣ ፎቶውን ነው መሰለኝ።
በዛ ጊዜ ነው ያገኘሁት ፕሬዚዳንትነቱን እንትን እንዳለ። ይሄ መካከል ላይ ዛሬ ያስገባሁት ሌላው ምንድነው የሚገርመው ነገር ብዙ እኔ በዛ ብዙ ባልዘጋጅበትም እንዲህ በተባራሪ ያየሁት ነገር አለ። ምንድነው ታርጋ ሊቀይሩ ነው ተብሎ እዛ ውስጥ የነበረውን ኢትዮጵያ የሚለውን ሙሉ ጽሁፍና ባንዲራ ምናምኑን ነገር ሁሉ አስወግደዋል ነው የሚባለው። እና ምክንያቱ የተባለው የምክክር ኮሚሽኑ አንዱ ከያዛቸው ጉዳዮች የባንዲራ ጉዳይ ስለሆነ በኋላ ከቀየሩት ምን እንሆናለን ብለን ነው የሚል መግለጫ ሰጡና እነዚህ ሰዎች የሚገርም ጉዳይ ነው ያው እየተወራጩም እየሰሩም ያሉትና እስቲ መጀመሪያ በእነዚህ ተላላኪዎችም ያንሳቸዋል። አሁን እንኳን ምን እንደምላቸው አላቅም ሆነ ለመናገር አንተ ስም ካለህ ከበድ ያለ ስም ብትሰጣቸው ጥሩ ነው። እና እስቲ በእነዚህ ላይ የምትለው ካለ በፈለከው በአንደኛው መጀመር ትችላለህ እያሱ። እንግዲህ ስለ መላላክ አንድ ነገር ነው። ስለ አሁን እነዚህ ሰዎች በዚህ በአብይ ስር ሆነው እየተላላኩ ለአብይ አገልጋይ ሆነው መኖር እጅግ የሚያሳፍር የታሪክ ሂደት ውስጥ ወይንም በታሪክ ውስጥ የታሪክ አተላ ሆነው የሚቀሩ ሰዎች ናቸው። ነገር ግን እጅግ የሚያሳዝነው ምንድነው የተመስገን ጥሩነህ የሚባለው በቅርብ ጊዜ በተናገረው ንግግር የአማራን ህዝብ በወል ፈርጆ የአማራን ህዝብ ተላላኪ ብሎ ፈርጆታል። እና ይሄ በጣም የሚያሳፍር ነገር ነው። ስልህ አንድ ፖለቲከኛ የመንግስት ቢሮ የያዘ ሰው አፉን ሙሉ አይምሮውን ካልሳተ በስተቀረ ወይንም ካላበደ በስተቀረ አንድን ህዝብን ተላላኪ ብሎ ሊሰድቡ አይችልም። አንደኛ የተላላከው ለማን ነው ጥያቄው። እንግዲህ እንደምታውቀው ፕሮፌሰር ከዚህ ቀደም እነዚሁ ሰዎች ናቸው ለወያኔ ተላላኪ ነበርን ብለው በአደባባይ እነደመቀ የተናገሩት እንዳለ ባዴኖ ማለት ነው። እና ዛሬ ተነስተው የአማራን ህዝብ ተላላኪ ቢሉት የነሱን ተላላኪነት አጉልቶ ከማሳየት ሌላ ምንም ነገር ሊያመጣ የሚችለው ነገር የለም። በእርግጥ የአማራ ህዝብ በጠላቶቹ ያልተባለው ነገር የለም። ስለ ዛሬ ይሄ ሰው የተላላኪ ቢለው ከዚህ ቀደም የነበሩት ከጸያፍ ቃል አንስተ ትምክተኛ፣ ነፍጠኛ፣ ጨቋኝ በሃይማኖቱ ራሱ እየመጡ በቤተ ክርስቲያኑ በእምነቱ እየመጡ ያላንቋሸሹት ነገር የለም። ከዛም አልፎ አሁን እንደዚያን በስድብ ደረጃ እንወስዳለን እንጂ ከዛም አልፎ ጀምሮ የአማራ ህዝብ ህይወቱን መስዋዕትነት ስሙን ብቻ አይደለም ህይወቱን ሁሉ መስዋዕትነት እንዲያደርግበት በየቦታው እየተገደለ ያለ ህዝብ ነው። ስለዚህ እነዚህ ሰዎች በእርግጥ እንደው አንዳንድ ጊዜ መዝገበ ቃላት ውስጥ ያሉትን ቃላቶች ሁሉ ብንሰጣቸው በቂ እንኳን ትርጓሜ ልናገኝላቸው አንችልም። አንዳንድ ጊዜ ከአይምሮም በላይ ናቸው እነዚህ ሰዎች። በእርግጥ እነዚህ ሰዎች የራሳቸው ዘመዶች፣ ወገኖች አሉ ወይ በህይወት እዚህ ውስጥ አሉ ወይ የምትለው ነው። እና ነገር ግን አንዳንድ ጊዜ ፖለቲካ ላይ ምን ትሆናለህ፣ እንደዚህ አይነት አንድ ጊዜ ከተነከርክ በኋላ መውጫ የለህም። በቃ ከስርዓቱ ጋር አብረህ ሲበሰብስ አብሮ በስብሶ የሚሞት አይነት ነገር ነው። ያለበለዚያ ከዛ ውስጥ ወጥቶ ንጹህ ሊሆን የሚችልበት ምንም አይነት የለም። አንደኛ አገዛዙም አሽከር አገልጋይ ያደረገው ራሱ በትልቅ ሰንሰለት አስሮት ነው አንገቱ ላይ። አየውም አላየውም እግሩም ላይ እጁ ላይም ሰንሰለት አለበት። ርቆ አይሄድም፣ ጎትቶት ያመጣዋል። እኔን ጥለህ የት ነው የምትሄደው? እኔን አስበልተህ የት ነው የምትሄደው? አብረን ነው የምንበላው አይነት ብሎ ጎትቶት ነው የሚያመጣው እና የትም የሚሄድ የለም። እና እነዚህ ሰዎች እስከ መጨረሻው ድረስ ከሚያገለግሉት ሰው ጋራ ፋኖ እና የኢትዮጵያ ሕዝብ ድል በሚያደርግበት ሰዓት ፍርዳቸውን የሚያገኙ ናቸው። ድንገት አብዛኞቹ ወይንም ደግሞ ለማምለጥ ሲሞክሩ ወይ በባሌ ወይ በቦሌ ወይ ደግሞ በሞያሌ በሚያደርጉት ግስጋሴ ላይ በየጫካው ሊቀሩ ይችላሉ። ብዙ ጊዜ እጣ ፋንታቸው እንደዛ አይነት ነው በአብዛኞቹ የሚሆነው።
እና በውጭ ሀገር እንኳን በስደት እንኳን ቢመጡ የሚቀጥለው መንግስት በዓለም አቀፍ ፖሊስ ኢንተርፖል ፈልጎ አድኖ ለፍርድ የሚያቀርባቸው ሰዎች ናቸው። ስለዚህ እነዚህ ሰዎች ዛሬ የአማራ ህብረተሰብ በእንደዚህ አይነት ሁኔታ እየተበደለ በድሮን እየተጨፈጨፈ ምዕመናን እየተገደሉ ቤተክርስቲያን እየተቃጠለ በመስቀል ደመራው ላይ እንኳን ሰንደቅ ዓላማውን ሆነ ክብሩን እንዳይዝ እየተደረገ ከዛም አልፎ ድፍረታቸው ጨምሮ የእምነቱን መገለጫ የሆኑትን ታቦታቶችን ወይንም ደግሞ እንደ ማርያም አይነቶችን እንዳይገለጹ እስከ መከልከል የደረሱበት በጣም ብልግና የተሞላው ስርዓት በአደባባይ የሚናገር የነሱ አሁን የሚያገለግሏቸው ሰዎች እኔ ቃል ሲና ነው ሲና ሙሴም የኛ ነው ሲናም በረሃኛ ነው ተራራውም የኛ ነው እስከ ማለት የደረሰና አይምሯቸው የታመመ በጣም እኮ የሚገርም እኮ በጣም እኔ ስልህ እኛንስ ያስከፉ እንዴት ነው ባህር ማዶ ተሻግረው የእስራኤልን ህዝብ የሚያስከፉት? በጣም የሚያጠያይቁ ባህሪያቶችና የያዙ ናቸውና ይህንን ሰው የምታገለግል ከሆንክ የድሮ የባህሪን የአይምሮ መበስበስን እኔ ሌላ መገለጫ ቢኖረው ጥሩ ነው። የአእምሮ መበስበስን የሚያሳይ ነው፣ ሌላ ነገር የሚያሳይ አይደለም። እና እነዚህ ሰዎች ልንፋታቸው የምንችለው ፋኖ በጀመረው መንገድ በመታገልና የመጨረሻውን ውጤት በማምጣት ነው። በእርግጥ እነዚህ ሰዎች የመጨረሻው ሰዓት በሚደርስበት ሰዓት በተለያየ አቅጣጫ እግሬ አውጭኝ እንደሚሉ የታወቀ ነው። ነገር ግን ኬላውን ድንበሩን መዝጋቱ ደግሞ የፋኖ ነው። በዚህ ላይ አንድ የምጨምረው ነገር ምንድን ነው? እነዚህ ሰዎች በሚያደርጉት ሂደት የውጭ ዓለም ደግሞ እያያቸው ናቸው። በዛ ላይ እናክለዋለን። የውጭ ህብረተሰብ እየተመለከተ ነው። ከዚህ ቀደም ውይይት አድርገንበታል። የአሜሪካኖች መግለጫዎች አሉ፣ እየተመለከተ ነው። እና ይሄ መንግስት የተባለው የብልጽግና አሰራር አገሩን ማስተዳደር ካልቻለ ከአይኤምኤፍ ከወርልድ ባንክ ከፓሪስ ግሩፕ ከሌሎችም ብር እየወሰደ ህዝብ የሚገድልና የሚጨፈጭፍ ከሆነ በዚህ ማህበረሰብ ውስጥ ሞራል የሌላቸው እንዳሉ ሁሉ ሞራል ያላቸው ሰዎች አሉ እና በአውሮፓም በአሜሪካም ሞራል ያላቸው ሰዎች አሉ እና ይጠይቃሉ እና ይህንን መንግስት የሚወገድበትን መንገድ የሚሰሩበት መንገድ ይፈጥራሉ ብዬ ነው የምሰምና የዛን ጊዜ እነዚህ በአይምሯቸው የበሰበሱ ሰዎች እንግዲህ መድረሳቸውን እነሱ ነው የሚያውቁት። በትክክል ነው ያሱ ምልህ አንድ ነገር ስትናገር ትዝ አለኝ። በደርግ ጊዜ የነበረው ወያኔ ሲገባ ያው እንግዲህ ወያኔ መቼም አሸነፍኩ ይላል የዓለም ሁኔታ ረድቶትና በተለይ ደግሞ የኢትዮጵያ ህዝብ በደርግ ላይ በጣም ስልቹ ስለነበር ትቶ ነው የገባው እንጂ አሸንፎ አይደለም። ወያኛው እንዳለ ሆኖ ለታሪክ አስቀምጠን በጊዜው ሊጠፉ የሞከሩ ሰዎች ነበሩ። እንደውም አንዱ ስሙን ረሳሁት፣ ማን ነው በእናት ከደርግ አባል አንዱ የነበረ 2 ጊዜ የተያዘ አህያ እየነዳ ነው ምናምን ነገር ለገሰ ነው ለገሰ አስፋው ያ እሱ እና አሁን የነዚህ ትዝ አለኝ ከነዛስ ያመለጡም ነበሩ። እነዚህ አያመልጡም። በተለይ በሞያሌ በኩል ብዙ አምልጠዋል። እነዚህ አያመልጡም። ምክንያቱም ስርዓቱ በዘር ላይ የተመሰረተ ስለሆነ በየቦታው ያስከፉት ሰው ስላለ አይ ዶንት ቲንክ ማን ያሳልፋቸዋል። በሞያሌም ቢሄዱ አይችሉም። በአማራው የተዘጋ ጉዳይ ነው። ራሳቸው መጣንበት በሚሉት በኦሮሚያን በኩል የተዘጋ ነው። ስለዚህ አደን ነው በየት እንደሚያመልጡ እንጂ እዛው እንደሚቀሩ እኔ በጣም እርግጠኛ ነኝ። ምናልባት ሰውየውና ምናልባት እንደው ልቡ ከራራ እሱ ለጓደኛ የሚራራ አይመስለኝም። ለሚስቱም ቢሆን አላቅም። እሱን ግን 1-2 ሰው ሜቢ ይዞ ሊወጣ ይችል ይሆናል በአውሮፕላን። ከዛ ውጭ ግን እኔ እንዳሉ እዛው የሚቀሩ ነው የሚመስለኝና ይሄ ግን የገባቸው አልመሰለኝም። ከዚህ በፊት ገልጸነዋል። ታስረው ነው ያሉት፣ አላወቁትም። የትም ቦታ ለመንቀሳቀስ የሱን ፍቃድ ከሱ ጽፈት ቤት ነው የሚፈቀደው ለመውጣት ራሱ እና ምንም እንትን እንደማይ በነገራችን ላይ እዛ ንግግሩ ላይ ቆርጫ አውጥቼ ካሰማሁት ውስጥ አንዱ ሲል የነበረው በቃ
መንቀጥቀጡን የምታየው ጥላችሁን ትሄዳላችሁ አንድ ነገር ሲፈጠር ወደ ዱባይ ነው ምናምን እያለ ሲያወራ ነበር እና ያ ሁሉ ኢንዲኬሽኑ በሙሉ የሚያሳየው እሱ ነው እና እንደው ምናልባት በዚህ ላይ ለመጨመር ይሄ የመጨረሻው ጦርነት ነው ብለው ነው አሉ እየተንቀሳቀሱ ያሉትና ምናልባት ይሄ የመጨረሻ ሙከራው ሳይሆን አይቀርም እንደኔ ግምት በዚህ ሙከራ የማያሸንፍ ከሆነ አይ ቲንክ ጓዙን የጠቀለለ ነገር ነው የሚመስለኝና አስቸጋሪ ነው እና እነዚህ ተላላኪ የተባሉት ሰዎች እስከመቼ እኔ አንዳንድ ጊዜ ይደንቀኛል ፋኖ ስቲል እንደዚህ ከተዋጋም በኋላ መጨረሻ ላይ ሁሉ ጥሪ አድርጎላቸው ነበር አይደለም እንድትመጡ ምናምን የሚልና እኔ ለመናገር ቅድም የጠቀስከው የወንድማማቾች መገዳደል ነው ብሎ ፋኖ መንገድ ሰጥቷቸዋል በተደጋጋሚ እና በፍጹም ግን ሊገባቸው አልቻለም ስለዚህ ያው የመጨረሻውን ነገር ነው የግድ ነው ህዝብ ነው የተነሳው የህዝብን ነገር በምንም ተአምር ልታሸንፍ አትችልም እና ይሄን ካልኩኝ በኋላ እስቲ ወደ ገባ ብለን እንየው አሁን ደግሞ እንግዲህ ወደ ውጩ ዓለም ስንሄድ ጌዲዮን የጻፈው ማመልከቻ አለ ለዩኤን እና እሱን ዲስፕሌይ አደርጋለሁ ግን ከዛ በፊት እስቲ አድማጭ ተመልካቾቻችን አንዲት ነገር ይዤ መጥቻለሁ ማለት ምንድነው አንድ ጊዜ ነው ለጓደኞቻችሁ እስካን እንዲያደርጉ ወይም ራሳችሁም እስካን ማድረግ ትችላላችሁ ምንም ችግር የለውም ይሄን እስካን ስታደርጉ በቀጥታ ወደ ሚዲያችን ነው የሚያስገባችሁ ሰብስክራይብ ማድረግ ነው በጣም የሚያስቸግር ምንም ነገር የለውም እስካን ይደረጋል ፔጁ ይመጣል እዛ ላይ መጀመሪያ ላይ ሰብስክራይብ የሚላል እሱን ብቻ ተጭኖ ያው እንድትከታተሉንና ይሄ የምንወያይበት ጉዳይ ለብዙ ወገኖቻችን እንዲደርስ እንድትረዱ ነው ይሄን ነው ምለውና ይሄን ካልኩ በኋላ እስኪ ወደዚህኛው እንምጣ ያሱ በኋላ ላይ ደግሞ አንተ ትጨምርበታለህ ይሄ ነው ማመልከቻው የሚመስለው የጻፈው ሰውየው ይሄን ላጥፋው እና እዚህ ከተጠቀሳቸው ነገሮች ውስጥ ማስኬድ አልቻልኩም እንዴ እሺ እና የጠቀሳቸው አንዳንድ ጉዳዮች አሉ ከጠቀሳቸው ውስጥ በተለይ መግቢያው አካባቢ ብዙ ያላቸው ነገሮች አሉ በጣም ብዙ መጀመሪያ አካባቢ በተደጋጋሚ ትንኮሳ ደርሶብኛል ነው የሚለው በኤርትራ ጉዳይ ኤርትራ ተንኩሳኛለች ነው የሚለው እኔ አሁን ይሄ እስከተጻፈ ጊዜ ድረስ ምንም የሰማሁት ነገር የለም በእኔ በኩል ከመንግስት አካል ሲነገር ማለት ነው እና ለወዳጆቻችን ምናምን ይሄ ማሳመሪያ ነው ግን ከፍተኛ የሆነ በአካባቢው አለመረጋጋትን የሚፈጥር ጉዳይ ነው ይላል ልክ ወያኔ ሲያስፈራራ እንደነበረው እንደ ኢንተርሃውሜ አይነት ነገር እንደ ማነው ሩዋንዳ ይሄኛውም የዛን ነገር ይዟል ያው በተግባርም ያያየነው ነው ሌላው ቲፒኤልኤፍ በቀጥታ ተሳትፏል ይላል ኤርትራ ደግሞ ሶስተኛ ፓራግራፉን ብታነበው በደንብ የሚገልጸው ነገር አለ እሱን ሶስተኛው ፓራግራፍ የሚለው conclusion between the Eritrean government and the TPLF has become more evident over the past few months in an alliance that they have dubbed Tsimdo, the hardliner function of TPLF of the Eritrean government are actively preparing to wage war against Ethiopia. ከዛ በኋላ እስከ ወልዲያ ምናምን የሚል ነገር አለው አዎ ከዛ ተከተለና አንድ ትርጉም የሚለው ምንድነው they also funding mobilizing and directing armed group such as FANO ይላል yes yeah እዚህ ጋር such as FANO ይላል እንግዲህ ፋኖ መጥራቱ ራሱ አንድ ነገር ነው ያ ወዶ ሳይሆን በግዱ ነው በምን ይጥራቸው እስቲ አይደል ነው አስተያየቱን ካለ ጨምርበት ይችላል አይ ከዚህ ቀደም አንዳንድ በአማራ ፖለቲካ ውስጥ ንቁ ተሳትፎ እናረጋለንና ሰላማዊ ትግል ነው የሚያስፈልግ የሚሉ ወንድሞች ይሄንን ኃይልና እንቅስቃሴ ጽንፈኛ ብለው ሲጠሩት ነበር ያ
እናስታውሳለን። በዚህ ውይይት አድርገናልና ዛሬ ግን የአብይ መንግስት ፋኖን በፋኖነቱ እውቅና ሰጥቷል። እውቅናውን ደግሞ በተባበሩት መንግስታት ፋይል ውስጥ ነው ያስቀመጠለት። ይሄ ለፋኖ ለወንድሞቻችን ትልቅ ድል ነው። በእርግጥ ነው የፋኖ እንቅስቃሴ በሁሉም ዓለም የሚታወቅ ነው። ምንም በገሃዱ ዓለም የሚታወቅ ነው። የእንግሊዝን የመንግስት ዶክሜንቶች ብትመረምር አሁን ኦንላይን ላይ በቅርብ ጊዜ ያየሁት አለ። ስለ ፋኖ ቁልጭ አድርጎ ይናገራል። አሜሪካኖች ቁልጭ አድርጎ ይናገራሉ። ዩሮፒያን ዩኒየን በቁልጭ አድርጎ ይናገራሉ። በትክክል ይናገራሉ። ነገር ግን ከዛ አልፎ ተርፎ ለተባበሩት መንግስታት ፋኖን አርም እያደረጉ ዳይሬክት እያደረጉት ነው ብለው ሲናገሩ አንድ ለፋኖ ለወንድሞቻችን የትግላቸው ውጤት መሆኑን ሊሰመርበት ይገባል። ዝም ብሎ አይደለም። ባይታገሉ ኖሮ ይሄ ነገር አይመጣም ነበረ። ሌላው ምንድነው እንግዲህ በለፈለፉ በአፍ ይጠፉ የሚባል ነገር አለ በአማርኛ እና አብይ ለማያረገው ነገር ነው። እኔና ባንተ በተለያዩ ሚዲያዎች ብዙ ጊዜ ተወያይተንበታለን እና አሰብን በጦርነት ይዛለው ኢትዮጵያ ምናም ሲል ጦርነት አትዋጋም። ጦርነት እዛ ከምትዋጋ ከሆነ ያው ሌላ ችግር ይመጣብሃል ተብሎ ምክርም ያህል ነው የተነገረው እና ያንን በማድረጉ ኢሳያስ ደግሞ እሺ ከኔ ጋር ከተጣላህና እንትን ካልክ ውለታይን ካልመለስክ ወያኔን ለመውጋት ካንተ ጋር ተባብሬ ውለታይን ካልመለስክ ክድኸኛለን እና አጽፋውን መልሳለሁ ነው። በነገራችን ላይ እዚህ ላይ አንድ ነገር መታወቅ አለበት። አሁን ብዙ ጊዜ እንደውም አንድ ሰነድ እያዘጋጀው ነው፣ ሰሞኑን አወጣዋለሁ። ምንድን ነው አብይ የኢትዮጵያን ሕዝብ የሚበድለው የሚገለው ከሀገር የሚያፈናቅለው የሚያስረው ከአረቦች ጋር ሆኖ ነው። ይሄ የአደባባይ ሚስጥር ነው። ከዱባይ ከሚያገኘው መሳሪያ ከተርኪ ከሚያገኘው መሳሪያ እና ገንዘብ ነው። ከኢንተርናሽናል ኮሚኒቲው እሱ ከሚያብሩት ኢንተርናሽናል ኮሚኒቲ ጋር ሆኖ የኢትዮጵያን ሕዝብ ቁምስቅሉን እያሳየው ነው። አሁን እዚህ ጋር እንደው አንዳንድ ፖለቲከኛንን ከዚህ ቀደም የሚሉ ስማቸውንም ደግሜ መጥራት የማልፈልግ ሰዎች አሉና አብይ በሀገር ላይ የሚሰራውን ወንጀል በውጭ ባሉ ኃይሎች ገንዘብና ኃይል እየተጠቀመ ነው የሚያደርገው። ተግባባን? አሁን በፖለቲካውን ስንመለከት በትግራይ ህዝብና በአማራ ህዝብ መካከል ጸብ የለም። በኤርትራ ህዝብና በትግራይ ህዝብ ወይንም በአማራው ህዝብ መካከል ጸብ የለም። አማራው ለደረሰበት በደል ለሚያደርገው ትግል የበኩላቸውን አስተዋጽኦ እናረጋለን ብለው እጃቸውን ቢዘረጉ ኃጢአትና ወንጀል ሊሆንበት አይችልም። አብይ ለተባበሩት መንግስታት ያቀረበው ሊያጠፉኝ ነው ብሎ ነው። የተባበሩት መንግስታት እሱን መጠየቅ ያለበት አንተ ራስህ በድሮን እየቀጠቀጥክ ምንድን ነው የምትጠብቀው ነው። ያንተ ስራ የተቀደሰ ነው ወይ ነው። ከክፍለ ጦር በክፍለ ጦር እያዘመትክ ታንክና መድፍ በህዝብ ላይ እያወረድክ ትምህርት ቤት እያቃጠልክ ቤተክርስቲያን እየናድክ ህዝብ እየገደልክ ያንተ መግደል ቅድስና በአንተ ላይ ግን ለሚሰነዘረው የመከላከል እርምጃ ኃጢአት ሊሆንበት የሚችል ምንም አይነት የሞራል ስታንዳርድ የለም። አየህ፣ ህጉም የሚለው ለምሳሌ አንድ ሰው አልሞት ባይ ተጋዳይ ከሆነ ፍርድ ቤቱ በገዳይነቱ ወንጀል አይከሰውም። አንድ ሰው ቤቴ ተቀምጬ ባለሁበት ቦታ ሊሰርቀኝ መጥቶ ወይ ቤተሰቤን ሊደፍር መጥቶ በማደርገው መከላከያ ያ ሰው ቢሞት ገዳይ አልባልም። የምባለው አልሞት ባይ ተጋዳይ ነኝ፣ ክብሬን ቤተሰቤን ማስጠበቅ ነው። ስለዚህ የአማራ ህዝብ በቂው ራሱን ለማስከበር የሚያደርገው ትግል ላይ
በድሮን ሲጨፈጭፈው ከዱባይ በመጣ ገንዘብ የሱ ስራ የተባበሩት መንግስታት ይሄንን ደብዳቤ እንደማይቀደው ጥሩ ነው። ያው ፋይል ገባ ቀዶ ደስቢን ውስጥ ወረቀት ውስጥ የሚገባ ወረቀት ደግሞ ይኸውልህ ምንድነው ትንሽ እንዳልከው ነው። አንድን ነገር ለመወቀስ እኮ ራስን መመልከት ተገቢ ነው። አሁን እንዳልከው እና እንደው ምን የሚረሳ ነገር ነው እኮ አጭር እኮ እድሜ ነው። ኢሳያስን አምጥቶ አይደለም እንደ ኢሱ ሲያስብል የነበረው ያው ኢትዮጵያ ውስጥ ነው። ምን ማለት ነው? ቀለበት አስሮ ቢወቅስ እንኳን ይሄንን ጉዳይ ሌላ ሰው ነው እንጂ ከሱ ወይም ደግሞ ከዚህ መንግስት በምንም ተአምር ይሄን ሊል አይችልም። ሆነም ቀረም የፋኖ ጥንካሬ እንደጠነከረ ነው። ሌላውም ሰዎች እንረዳለን ካሉ ያው ፋኖ ጠንካራ ነው ብዬ አምናለሁ። ግን ዞሮ ግን አብይ የፈራው አንዱም እኔም እንደሚመስለኝ እንደው እንዳላቋርጥ በዛው ትቀጥልበታለህ። ያን ጊዜም ቢሆን ኢሳያስን ጠርቶ እኮ በየቦታው ያለው ነገር ሲያሳየው የነበረው ማን ነው? ራሱ እኮ አብይ ነው አይደል እንዴ? እና ምንድነው ኤክስፔክት የሚያደርገው? እንደው ቀጥል እስኪ እንደው እቺን ለመጨመር ብዬ ነው። አሁን እዚህ ላይ መናነሳቸው ቁም ነገሮች አሉ። አሁን ለምሳሌ ጢሞቴዎስ አውትስታንዲንግ የሆነ ተማሪ አይ ቲንክ ኦክስፎርድ ይሆን ወይም አውሮፓ ውስጥ እንግሊዝ ሁሉ የተማረ አካዳሚክሊ አቺቭ ያደረገ አዋቂ ልጅ ነው እና የዚህ ወጣት አይምሮ በአብይ የፖለቲካ ኮንታሚኔትድ መሆን የለበትም፣ መበላሸት አልነበረበትም። የሚያሳዝናል። አየህ ጢሞቴዎስ ውጭ ጉዳይ ሚኒስትርነት ቦታ ላይ ወይም ከዚህ ቀደም በፍትህም ከዚህ ቀደም መቀመጥም የሌለበት ሰው ነው፣ ለራሱ ስብዕና ሲል ማለት ነው። ጢሞቴዎስና ማነው የእሱ ደግሞ ቅድም አማራን ሲሰድብ የነበረው መካከል የሰማይና የምድር ልዩነት አለ በእውቀት ደረጃ። ጢሞቴዎስ በትክክለኛ ትምህርቱን የተማረ በከፍተኛ ውጤት የተመረቀ በአውሮፓም ትምህርቱን የተማረ አውትስታንዲንግ የሆነ ሰው ግን እኮ ይኸውልህ እያሱ እሱ እንዳለው ሆኖ that's his choice። እንደውም ለመምረጥ እውቀቱ ካለው ለመምረጥ ከፍተኛ ደረጃ ያለው ነው እስከተባለ ጊዜ ድረስ እሱ ነው እንደውም ለመምረጥ የሚችለው ከትምህርቱ አንፃር ከተለየ። ለማሳየት የፈለኩት ነገር አለ እዚህ ላይ ፕሮፌሰር፣ ለማሳየት የፈለኩት ምንድነው በአብይ ስር መሆን የማይገባቸው ሰዎች አሉ። ይሄ 7ኛ ክፍል ውዳቂው በአብይ ስር ገብቶ የአብይን ጫማ እየሳመ ኑሮን ቢቀጥል ከማህይምነቱ ከድንቁርና የመጣ ነው ትላለህ። አየህ፣ ነገር ግን ያውም ደግሞ ህግን የሚያክል ከባድ ትምህርት ማለት ነው። ህግ ስትማር ብዙ ነገሮችን የሚያሳይህ ሚዛናዊ እንድትሆን የሚያደርግህ ነው። እንደዚህ አይነት ነው። አሁን ይሄንን ያልኩበት ምክንያት ጢሞቴዎስ ሳይመሽ ከስልጣኑ ላይ ሪዛይን እንዲያደርግ ለመጠየቅ ነው። ጭንቅላቱ እንዲጠቀምበት ነው ወንድሜ፣ ለሱ መመክረው ማለት ነው። የአብይ የ7ኛ ክፍል ውዳቂ የውሸት ፒኤችዲ ተማሪ ስለሆነ ብቻ እንደ ጢሞቴዎስ አይነቱን ወንድሞች ማዘዝ የለበት፣ እነሱም መታዘዝ የለባቸው። ከዛ ወንበር ላይ ራሳቸውን በፈቃደኝነት አንሰስተው እንደ ሌላው ሰው አስተማሪ ሆኖ ወይም በሌላ አገልግሎት ሊኖር ይችላል። ይህ ለሱም እሱም ለወጣበት የደቡብ ህዝብ እንዲሁም ለመላው ኢትዮጵያ ትልቅ ውለታ ነው የሚውለው እና ይሄ መታወቅ አለበት። ቅድም የተነጋገርነው ምንድነው? ቅድም ሃይላይት ያለከው ነገር አለ። አብይ ቢወጣ እንኳን አንድና ሁለት ሰው እንኳን ቢያድን ነው የተቀሩትን ጥሏቸው ነው የሚወጣው ነው። ከኑጋ የተገኘች ሰሊጥ አብረሽ ተወቀጭ እንዳይሆንበት ወንድሜ ዶክተር ጢሞቴዎስ ሪዛይን የማድረጉ ነገር ቢያስብበት ጥሩ ነው እላለሁ። አይ ጥሩ ነው እንግዲህ ያው መልእክቱን ከደረሰ ይድረስልህ እንጂ እኔ በእኔ በኩል እስከ እጁ የተነከረ ሰው ተነክሯል እኮ ይሄ በሙሉ። ኤኒዌይ እሱ አጀንዳችን ስላልሆነ ወደዛ አልገባም። እንግዲህ እንደ ፍቃዱ እንደ ፍጥርጥሩ ይባላል። እንደ ፍጥርጥሩ እንተዋለን። ያ ሆኖ የታየስ እንዴት ታየዋለህ? እኔ በጣም የሚገርመው ታየ አስቀስላሴ ፕሬዚዳንቱ ማለት ነው
እና እኔ በጣም እንደው አሁንም አጀንዳ እነሱ ሳይሆኑ ግን አለ አይደለም ምንድናቸው አሁን እነዚህ አሁን ልክ በገለጽከው መሰረት እኮ ይሄኛውም ሰውዬ ነው ተመሳሳይ ነው የትምህርት ችሎታው ከፍተኛ ነው ግን ሰው ነውና ደግሞ የሰው አእምሮ ብዙ ነውና የግድ በትምህርታቸው የላቁ ሰዎች ዊዝደም አላቸው ማለትም አይቻልም ሆነ ለመናገር ይሄኛው ታየ ደግሞ ዝም ብሎ እንዲሁ ስልጣን ካየ በቃ ዝም ብሎ ገደል የሚገባ አይነት ሰው ነው የመሰለኝ እኔ እንጃ ከተሳሳትኩ ልታረም እችላለሁ ግን እሱም ቢሆን የማይሆን ነገር ነው ዩኤን ሄዶ የለፈለፈው እሱንስ እንደው በትንሹ አስዋን እንበልና እስኪ ወደ ሌላው እንሄድ ምክንያቱም በፋኖ ላይ የምናገረው ነገር አለ አንድ እሽኪ ቀጥል እስኪ ያዝ እንግዲህ የዩኤንን እንግዲህ ዘገየና ወደ ኋላ በደንብ አላየሁትና ግን የፓርላማ መክፈቻ ንግግር ተብሎ የተናገረው ነገር አለ እና ተጽፎ የተሰጠውን ነው ያነበቡ ስለ እንግዲህ ስታይሉ ይሄ የፓርላማ አከፋፍቶ ስታይል አይ ዶንት ኖ ከየትኛው ሀገር እንደተወሰደ አላውቅም ግን ከእንግሊዙ ጋር ተመሳሳይነት አግኝቼዋለሁ ለምሳሌ እዚህ ሀገር ፓርላማው ሲከፈት በአመቱ አንድ ጊዜ ንግስቲቷ በነበረችበት አሁን ደግሞ ንጉሱ ባለበት ይወጣና ማይ ገቨርንመንት ይሄን እናርጓል ማይ ገቨርንመንት ይሄንን ወደፊት ይሄንን ያደርጋል የሚል ነገር ዲስኩር ይሰጣል ያው ፓርቲዎቹ ጽፈው የሰጧቸውን ማለት ነው እነሱ በኮንስቲቱሽን ስላላቸው የሚተማመኑበት ነገር ስላለ ነው እንግዲህ ይሄ ሰውዬ ምንም አይነት በውስጡ ደም የሌለበት ሰው እኮ የልብ ትርታ የራስ የልብ ትርታ ሊኖር ይፈልጋል ወኔ ያስፈልገዋል እና ያም ደግሞ ከመጣበት ትውልድ ስትመለከተው የወኔ እጥረት ወይንም ደግሞ ራሽን የሌለበት ሀገር ነው ሁሉ ጀግና የሆነበትን ነው የዛ አካባቢ ብረሰብ እና ነገር ግን በእንደዚህ አይነት ተዋርዶ አብይ የሰጠውን በል ያለውን ብቻ በተባበሩት መንግስታትም ቢሆን በዚህም በፓርላማው በኩል የሚናገረው ነገር ነው እና በጣም የሚያሳዝነው ነገር ይሄ ነው አሁን እኔ በጣም ስትራይክ ያደረገኝ ነገር ምንድነው በእንደዚህ አይነት ነገር ውስጥ የሚገቡ ሰዎች በተለይ አሁን በውጭ ጉዳይ ሚኒስተር ውስጥ ተቀጥረው እንደ አምባሳደር ሆኖ ምናምን የሚሰሩ ሰዎች አሉ እና አምባሳደር ስትሆን ያው እንግዲህ የውጭ ሀገር አምባሳደር ለምሳሌ እንግሊዝ ሀገር አምባሳደር ስትሆን የራስ አፓርትመንት አለ የራስ መኪና አለ ፕሪቪሌጁ አለ በፓውንድ ነው የሚከፈል በየጊዜው ሻምፔን እና ወይን ስትራጭ ነው የምትውለው በተረፈ ትናንሽ ነገሮችን ወሬ ታመላለስ ይሆናል ከዛ ውጭ ስራ የለህም አየህ እና እኔ እንዴት እንደሆነ አላውቅም እኔ አቻቸዋለሁ በቅርብ የማውቃቸው አምባሳደሮችም ነበሩና ስልህ በቃ አከርካሪ ይሄ ሰለብረም የሌላቸው በቃ መቆም የማይችሉ በራሳቸው አይነት ነገር ጄሊፊሽ የሆኑ እንደዚህ ልፍስፍስ ያሉ ናቸው የሞራል ውድቀት ያለባቸው ናቸው እና እንደውም በቀደም ዕለት የሆነ ንግግር ላይ ሰማሁ መሰለኝ ለምሳሌ አንዲት ሂሩት የምትባል ነበረች በዚህ በአውሮፓ ጀኔቫ እና የአውሮፓ ዩኒየን በሙሉ ጥሏት ነው የወጣው ስብሰባውን የሚባል ነገር አለና አንዳንድ ጊዜ ከእንደዚህ አይነት መንግስታት ጋር ከመስራት ከሚያዋርድህ መንግስት ጋር ከመስራት አለመስራቱ ይመረጣል እና ይሄ ታዬ አጽቀሥላሴ የተጻፈለትን የሚያነብ ያንን የመሰለ ቤተ መንግስት ውስጥ ቁጭ ብሎ በቃ ድሪም የሚያደርገው ስለ የሰው ልጅ ቅድም ያልከው ነገር ነው የሰው ልጅ ደካማ ነው በስጋው በጣም ደካማ ነው እና በዚህ በስጋው ደካማነቱ መጥቶ እንግዲህ ያ ሁሉ የቤተ መንግስት አገልጋይ ባለበት የሚበላውን አያስብም የሚጠጣውን አያስብም የሚተኛበትን አያስብም ያ ክብር የተባለው ነገር አለና ወደ ቅዠት ዓለም ውስጥ ይገባል ይሄ ሰውዬ በቅዠት ዓለም ውስጥ ነው ያለውና አብይን ያለውን ነገር ብቻ እየተቀበለ እሱን እያነበበ ይሆናል ለምሳሌ አንዱ የተናገረው ስለ ወርቅ ጉዳይ ጥሩ ምክንያቱም በጣም ሰው ኢትዮጵያዊ መጠየቅ ያለበት ጉዳይ ነው ኢትዮጵያዊ ወርቁ ሀብቱ ነው ነገር ግን ይሄ ወርቅ ወዴት ነው የሚሄደው ነው አሁን የወርቅ ጉዳይ የወርቅን ትምህርት ይሄን ያላሳድገናል ይላል አንድ ፕሮፌሰር አሉ መሐመድ ነው የሚባሉ እዚህ ሆላንድ ናቸው እሳቸው ብዙ ይናገራሉ በዚህ ጉዳይ ላይ ምንድነው ያሉት
የዱባይ መንግስት ውስጥ ያሉ የፋይናንስ የወይዘው ጉዳይ የሚመለከታቸው ሰዎች የወርቅ ክምችታቸውን ከፈረንሳይ በላይ ማድረግ ይፈልጋሉ። ከፈረንሳይ በላይ ትልቅ የወርቅ ክምችት ያላት አንዷ ፈረንሳይ ነች በአውሮፓ። ስለዚህ የወርቅ ምንጭ የተባሉ አገሮችን እንደ ሱዳን እንደ ኢትዮጵያ አይነቶችን መንግስታትን አንቀው አንዲት እንጥፍጣፊ ወርቅ ሳትቀር ወደ ሀገራቸው ያግዛታል። አሁን እንግዲህ ይሄንን ነው የወርቅ ኤክስፖርታችን አድጓል የሚለው። ወርቁ ሄዶ ምንድን ነው የሚመጣበት ነው ጥያቄው። መድኃኒት ነው የሚመጣበት፣ ድሮን ነው የሚመጣበት፣ የድሮን ጥይት ነው የሚመጣበት፣ ታንክ ነው የሚመጣበት፣ ተዋጊ አውሮፕላን ነው የሚመጣበት። ለምሳሌ በቅርቡ ሰው ብዙ የማይነጋገርበት ስለ የብሔራዊ ናሽናል ዲፌንስ ወይም የሀገር መከላከያ ጉዳይ ጋር አብረው ተያይዞ ሊነሳ ይችላል እና ኢትዮጵያ ያን ያህል ውድ የሆኑ አውሮፕላኖች ከራሻ በአሁኑ ሰዓት መግዛት አለባት ወይ? የኢትዮጵያ ሕዝብ እየተራበ በሕክምና ሳያገኝ ቀርቶ በጣም የሚነግሩ ነገር የሚያሳዝን ነው። ለምሳሌ አሁን ዛሬ አንድ ከሰማሁት ከጨዋታ የሰማሁት ለምሳሌ ኢትዮጵያ ውስጥ አሁን የደም ምርመራ ወይም የማናቸውም ላብራቶሪ ምርመራ ስታደርግ ሰው የላብራቶሪን ምርመራ ስለማያምን 4 ላብራቶሪ ቦታ ነው ወይም 3 ላብራቶሪ ቦታ ነው የሚመረምረው። 3ቱ ላብራቶሪ ደግሞ ሲመረመር ለእያንዳንዱ 4000 ብር ነው የሚከፍለው። እንግዲህ ይሄ ከወራት በፊት የነበረ ነው፣ ከሁለት ወራት። አሁን እዚህ ላይ ምንድን ነው ምክንያቱ? አሁን እኔ እንደ ትንሽ እንደ አካዳሚክም ትንሽ ሳይንስንም እከተላለሁ የሚል ሰው እንዴት ነው የአንድ ላብራቶሪ ውጤት በትክክል ማሳየት አለበት ስል ነው የላብራቶሪ ሰዎቹ በትክክለኛ ኬሚካል ስለማያገኙ እንትን ለማለት ለመመርመር የሚያስፈልገን ቁሳቁሶች ስለማያገኙ መርምረን ሰጠን ነው እንጂ የሚሉት በትክክል አይመረምሩ። እንኳን እሱ ቀርቶ ይላል ይሄ ላውንደሪ ሱፍ ልብስ የሚታጠብበት ኬሚካል የለም። በበርሜል 100 ምናምን ነው የሚሸጠው ኢትዮጵያ ውስጥ እና ልብስን የምታሳጥብበት የሌለበት ሀገር ነው እና አጠቃላይ ድህነት ያለበት ሀገር የሆነ አገሪቱ ፋብሪካዎችን፣ የኬሚካል ፋብሪካዎችን፣ የመድኃኒት ፋብሪካዎችን፣ የብረታ ብረት ፋብሪካዎችን መገንባት ሲገባት ብልጭልጭ ነገር እየሰራ በዛ ደግሞ በሸጠው ወርቅ ወደ 11 ነው ምናምን እሱ የራሻን 35 ሌተስት ከ52ቱ በኋላ ያለው በፊት የነበረውን ገዝቼ መጥቻለሁ ብሏል። አሁን ይህን ስትመለከተው አገሪቱ ኢሚነንት የሆነ ዴንጀር አለባት ወይ? በጦርነት ብትመለከተው ምንም እንኳን ወታደሮች ባንሆንም ካለው አጠቃላይ ከሚወጡት ሊትሬቸሮች ጽሁፎች በመነሳት ይህን ያህል የሚያሰጋ ችግር ኢትዮጵያ ውስጥ ይኖራል። ለምሳሌ ኤርትራ ይሄን ያለው ዘልቃ ትወረኛለች፣ በአውሮፕላን ትደበድበኛለች የምትል ነገር የለም። በቅርብ ያለችው የጠዋቱ ጠበኛ የነበረችው ሶማሊያ ተንኮታክቷ ለራሷ የምትሆን ሀገር አይደለችም። ግብፅ ትመጣለች እንዳትል አንጫ ቆረር ያለች ነች፣ የትናች ያለች ነች። እንዲያውም አንዳንድ ቦታ ላይ አሁን የግብፅ ከግድቡ በኋላ ከተጠናቀቀ በኋላ በግድቡ ዙሪያ ጦርነት ማስነሳቱ ዋጋ እንደሌለ ተገንዝቦታል። በቃ ያለቀ ቢዝነስ ነው እና ይህን ስትመለከተው አገሪቱ ለእንደዚህ አይነት የጦር መሳሪያዎች ገንዘብ ማውጣት ነበረባት፣ ህዝቦቿ እየተራቡነት እና አጠቃላይ ስትመለከትና ይሄ ቅድም ይሄን ሲናገር ክፋቱ አሁን ለምሳሌ የእሱን ንግግር በጽሁፍ ፈልጌው ነበረ ከሪፖርተር ላይ ወይም ከሌሎች ጋዜጦ ላይ፣ ምክንያቱም ትንሽ አናላይዝ ለማድረግ ለመተንተን እንዳያመች ማለት ነው። ላገኘው አልቻልኩኝም። ግን ይሄንን ጨመር ነው ስንዴ ይሄን ያህል አሳደግን ይልሃል። ስንዴ ካደገ ዳቦ እንዴት ኢትዮጵያ ውስጥ ይጠፋል? እና እንደዚህ የመሳሰሉት ነገር ስትመለከት ንግግሩና መሬት ላይ ያለው እውነታ የሚጣጣሙ አይደለም። ልክ ነህ። ሌላው ምንድነው እኔ እንደው በዚህ ላይ አሁን በተናገርከው ላይ መጨመር የምችለው ምንድነው፣ ለምሳሌ የወርቁን ነገር በተመለከተ ያው ታሪክ ራሱን ይደግማል ሊሆን ይችላል በአንድ በኩልና ልክ የግራኝ መሐመድ ወረራ ጊዜ እንደዚሁ ነው እየተቀበሉ ወርቁን። እንደውም የወርቅ ገበያ ረክሶ ነበር አሉ አረብ ሀገር እና ከዛ የተነሳ በወቅቱ ማለት ነው። እና ይሄም ሰውዬ የሚያደርገው ዘረፋ ላይ ነው። ከዘረፈ በኋላ ደግሞ የሚፈልገውን ነገር ማቋቋም ይፈልጋል። እኔ እሱ ነው አላማው የሚመስለኝ፣ ዘረፋ ብቻም አይደለም። ስለዚህ ብዙ ጊዜ እንደምንገልጸውም አገዛዙ ምንም እንደ ወራሪ ነው። ስለዚህ ወራሪ የሚለው እንትን ይገልጸዋል።
የሚያደርገውን ድርጊት ማለት ነው። ከዛ አንፃር ነው። በተረፈ እንኳን የተገዛ አያገባችሁም ብሎ እኮ ኦልሬዲ ተናግሯል። እና ምንም የገንዘቡ ጉዳይ ከቤተ መንግስት ያለውን ነገር ሁሉ አውጥቶ ሸሽቷል። ባንክ አስገባሁ ብሎ ብዙ ነገር ነው የሰራው ይሄ ሰውዬ እና ዘረፋ ላይ ነው። ለዚህም ነው እንግዲህ ቶሎ ብሎ ፋኖን ረድቶ ሰው ሁሉ በአስቸኳይ ሙሉ በሙሉ ሳይጠፋ ወይም ሙሉ በሙሉ አገሪቷን ሳያፈርስ መድረስ ያለበት እንጂ አሁን እዚህ የሚገልጻቸው ነገሮች በሙሉ በማመልከቻውም ላይ የሚያሳየው ስለ ሀገር መፍረስ ሁሉ ያወራል ሰውየው እና አገር እንዲያፈርስ ምናምን እያለ ሌላውን ሰው ነው የሚኮንነው። እና በነገራችን ላይ በአንድ በኩል ሲታይ ደግሞ እውነት ለመናገር ይሄ በተለይ ከማመልከቻው ጋር በተያያዘ ጉዳይ መናገር እንፈልገው ምንድነው ያው ተሸነፍኩ ላለ ማለት ምክንያቱም ከጥላቻና ከበቀል የመጣ ስለሆነ በምንም ተአምር በቃ አያሸንፉኝም ማሸነፍ የለባቸውም ብሎ ለራሱ የተናገረ ሰው ስለሆነ እየተሸነፈም ያው ክሬዲቱን ለፋኖ ላለመስጠት ነው። እሱ ምንም እንደውም አንድ ቦታ ሰምቼው ማነው አስረስ ሲናገር ሰምቼው አንድ ቦታ ላይ እሱ ነው መሰለኛ እኛ አሸንፈናል ሙሉ በሙሉ ግን እከሌ አሸነፈኝ ብሎ የተሸናፊው ሰው ወይ የተሸናፊው አካል መምረጥ መብቱ ነው ያለው። እና በጣም ገርሞኛል አነጋገሩና እንደው ከዛ አንፃር ምክንያቱም አንዳንድ ኬሚካል አሊ ነው ማን ነው ታስታውሷል? የባግዳዱ ያ የኢራቁ ኦልሬዲ እኮ ገብተዋል። ግን አሜሪካ ወታደር ከበስተጀርባው ይጓዛል። እሱ ገብቶ ልክ እንደዛ ነው ጨረስናቸው ይል ነበር አሉ። ጨረስናቸው ይላል እና ተመሳሳይ ነው ምልህ ሰው ነው አስቸጋሪ ነው። ምክንያቱም ቢያንስ ይሄ ሰውዬ እንኳን እንደዚህ አይነት ሰው በአፉ የኖረ ቀርቶ ዝም ብሎ ሌላውም ሰው ቢሆን የግድ ያንን ማለት አለበት ያው እስከሚያመልጥ ድረስ ወይም እስከሚሄድ ድረስ በሚለው እንያዘው። ግን ከፋኖ ግን አንድ እንትን ያለኝ ነገር ስላለ የአስረስን ቀርጬ አምጥቼዋለሁ መነጋገሪያም ይሆናል። አንዳንድ ጊዜ ምንድነው ትንተናዎች ምን እንሰጣለን ከዚህ በፊትም አሁንም ባለው ሁኔታ የዚህ የኤርትራም የትግራይም የምንም ነገር ሲነሳ የሐሳብ መከፋፈል ሊያመጣ ይችላል። ግን በፋኖ በኩል የተነገረ ነገር ግን አለ። እስኪ እሱን እንደመነሻ እናድርገውና አንዳንድ ስጋትም ካለ ምንም ካለ ምናልባት ሊቀርፍ ይችላል ወይ ይሄ ንግግር የሚለውን ማምጣት ፈለኩኝ። ኢያሱ እስቲ እንየው ምን እንደሚል ይሄን ነው እናዳምጠው። አንዳንዶቹ እንዴ ማንኛውም ኃይል ጋር እንተባበራለን ትላላችሁ እንደ ትናንት ነው ምናምን ይላሉ። እኛ እንደ ኢህዴን እኮ ምርኮኛ ሆነን የተመሰረትን አይደለም። በዚህ ጀግና አርሶ አደር ፊት በዚህ ጀግና ወጣት መሃል አስታጥቀን አደራጅተን አንቅተን በራሳችን የፖለቲካ ፍልስፍና የበቀልም አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ስንል እነኚህን ሁሉ ከፖለቲካ ርዕዮተ ዓለም ተለጣፊነት ዶሜስቲኬት ከተደረገ ኢትዮጵያን አማራን ከማይመጥን የሶሻሊዝም ካፒታሊዝም አይነት ፍልስፍና የተላቀቀ የራሱ ፍልስፍና ያለው የአማራን ትናንት ግሎሪ ፓስት የሚያስታውስ የሚያስብ የሚመረምር ዛሬ አማራ ያለውን ተስፋ የሚያስብ እና በራሱ አቅም በራስ በቅነት የሚንቀሳቀስ ትውልድ ፈጥረናል ማለት ነው። በዛ መንገድ የተፈጠረ ትውልድ በምንም ተአምር የሌላው ተለጣፊ ሊሆን አይችልም። በሌላ ሂሳብ ሊታይ አይችልም። ማንም ለጽድቅ ብሎ አይደለም እኛ ጋር ሊሰራ የሚችለው ማንም አካል ኢንክሉዲንግ ሀገር ውስጥ ያለው ውጭም ያለው ማንም ከኛ ጋር ሊሰራ የሚችለው በእኛ ፖለቲካ በእኛ ሐሳብ በእኛ ጉልበት ህልውናውን አስከብራለሁ ብሎ ስለሚያስብ ብቻ ነው። ይሄን እንዳትረሱ። እኛ ስልጣን ላይ እንድንወጣ ፈልጎ አይደለም ማንም ሊያግዘን የሚፈልግም የሚችልም አካል ለራሱ ፐርፐዝ ለራሱ ጥቅም ይሄንን የሚስት አመራር የለም። ይሄን በደንብ የሚረዳ ሊደርሺፕ ነው ያለው። ምንም አይነት ስጋት እንዳይገባችሁ በዚህ ረገድ በቂ ነው። እንግዲህ ይህም ብሏል። በእርግጥ እንግዲህ ከንግግሩ አንፃር ሲታይ አንዳንድ ስጋቶችን የሚቀርፍ ነገር የሚናገር ይመስላል። በተለይ ሰሞኑን ከተፈጠሩት አንፃር በዚህም ፋኖን ረዱ ሲባል እሱ የሚለው ምንድነው ስትሮንግ ነን ተለጣፊ ልንሆን አንችልም በእኛ ተርም ማለትም ይመስላል ነው እንጂ የሚገቡት ለራሳቸው ሲሉ እንጂ
ለኛም ብለው አይገቡም ከጥቅም አንፃር ነው እና ብሎ ያው የመንግስት አይነት ነገር ነው የሚናገረው። እንደው ምን ታስባለህ በዚህ አንፃር? ያስ ጥሩ ንግግር ነው የተናገረው። አይ ቲንክ እናንተ በቀደም በስቱዲዮች ስንነጋገር ምንድነው እንደው ፊዚክሱን አንጣና ትንሽ ደምርበት በዚህ ጉዳይ ላይ ብዬ ነበርና አለይ በነገራችን ላይ አለይ አመጣለሁ። ትልቅ ይሄ አሁን ስለ ጋላክሲ ስለ ፕላኔት ስናወራ ወደ ትልቁ የሚሳበው ትንሹ ነው። ትልቁ አይደለም፣ ወደ ግራቪቲውን የሚስበውና የአማራ ህዝብ ካለው ቁመና ማለት ነው ከህዝብ ቁጥር ካለው ጽናት ካለው ዓላማ ከዛ ውስጥ ካብራኩ ደግሞ የወጣው የፋኖ አደረጃጀት ካለው ቁመና ካለው ጽናት ካለው ዓላማ አጠቃላይ ስትመለከተው ሌሎች ከሱ ጋር አብረው ከፋኖ ጋር እንስራ ወይንም ደግሞ እናግዝ ቢሉ አሁን አስረስ የተናገረውን ነገር መስመር ይዞ መሆን አለበት ነው ማለት። ምንድነው አሁን እዚህ ላይ ግልጽ ማድረግ የምንፈልገው ነገር አለ። ለምሳሌ የቲፒኤልኤፍ ፖለቲካ አመራር ዋናው ኮሮ የፖለቲካል አመራር አሁንም ስለ ወልቃይት፣ አሁንም ስለ ራያ፣ አሁንም ስለ ህገ መንግስቱ፣ አሁንም ስለ ብሔር ብሔረሰቦች የሚናገር ነው ፖለቲካሊ። ይሄንን ከነሱ ሚዲያዎች ማግኘት እንችላለን። አማራ ደግሞ የዚህ የብሔር ፖለቲካ በተለይ ደግሞ ህገ መንግስቱ ጦስ ያመጣበት ለዚህ ሁሉ ችግር የከተተው ነው። እንግዲህ በዚህ ጉዳይ ላይ እኔም በቅርብ የማውቃቸው ሰዎች እንነጋገር እነዚህ ነገሮችን ወደፊት በውይይት ምንፈታቸው ናቸው የሚባል ነገር አለ። ነገር ግን እነዚህ ነገሮች አሁን ምንድነው በህዝቦች መካከል አንድነት ፈጥሮ የተሻለ ዓላማ ለመድረስ በተቻለ መጠን አሁንም በመሬት ላይ መሰራት የሚገባቸው ስራዎች መኖር አለባቸው የሚል እምነት አለኝ በግሌ። ለምሳሌ ከቲፒኤልኤፍ ጋራ አንዱ ስምምነት መደረስ ያለበት ብዬ ማስበው ቲፒኤልኤፍ ከዚህ ቀደም በ30 ዓመቱ አገዛዙ ዘመን ከጫካ ጀምሮ ብንቆጥረው በአማራ ህዝብ ላይ የወሰደውን የፖለቲካ አቋም ስህተት መሆኑንና ያንን ስህተት ደግሞ አምኖ ለራሱም እንደ ፓርቲ ለህዝቦችም ደግሞ እንደ ህዝብ ለአማራ ህዝብም በአጠቃላይ ለኢትዮጵያ ህዝብ ይቅርታ መጠየቅ መቻል አለበት። ይሄ መታረም የሚገባው ነገር ነው። እንደዚህ አይነት ነገሮችን አርመን ስንሄድ ነው የወደፊቷን ኢትዮጵያ ልንገነባ የምንችለው። ከዚህ ቀደም ታስታውስ እንደሆነ አንዳንድ ወንድሞች ከነ ጀዋር መሐመድ ጋር ትግል ጥሪ አድርገን አብረን ተስማምተን እንመጣለን በሚሉበት ሰዓት የተቃውሞ ድምጻችንን አሰምተናል። ያንን ያደረግንበት ምክንያት ጀዋርን በግል በመጥላት አይደለም፣ ወይንም ስቄልን በግል በመጥላት አይደለም፣ ከበግል የግለሰብ ጉዳይ አይደለም። እነሱ ሰዎች ግን ያራምዱት የነበረው የፖለቲካ ፖሊሲ መርሆ ህዝቦችን ያገዳደለ፣ ያጨፋጨፈ፣ ቤተክርስቲያንን ያቃጠለ፣ ምዕመናን የፈጀ መርህ ስለሆነ ነው። ይህንን መርህ ሳይቀይሩ ይህንን መርህን እንደጨበጡ ይዘው ኪሳቸው ውስጥ ከተው ለህብረት ቢመጡ ነገ ያንን መርህ ጠረጴዛ ላይ ሊያመጡት ይችላሉ። አንድ ጊዜ መንገዱ ከተሰጣቸውና ወደዛ አካባቢ ከመጡ የራሳቸውን ወታደራዊ አቋምም ሊኖራቸው ይችላል፣ ፖለቲካም ጡንቻ ሊኖራቸው ይችላል። ያንን ነገር ሳይታረም ከመጣ አለባብሰው ቢያርሱ ባረም ይመለሱ አይነት ነገር ነው የሚሆነው። ስለዚህ ቅድም እንዳልኩት በትግራይ ህዝብ መካከልና በአማራ ህዝብ መካከል በሁለቱ ህዝቦች መካከል ምንም አይነት ጸብ የለም፣ ልዩነትም የለም። ሁለቱ ህዝቦች በአንድ መቅደስ የሚቀድሱ ናቸው። ያ ሆኖ ሳለ ግን ፖለቲከኞች የሰሩት ስህተት ዛሬ ላለንበት ቀውስ ውስጥ ከቶናል። ያንን ስህተት ሳይታረም ሳይታከም ተሸክሞ መምጣቱ ምንም እንኳን ግዙፍ ኃይል እንኳን ብንሆን ምንም እንኳን ጽናቱ ቢኖረን ምን አስረስ እንዳለው ምንም እንኳን በምርኮ የተደራጀ ባይኮንም
ምክንያቱም በምርኮነ ማናቸውን አባዱላ ስንት ሲሉ ቲፒኤልኤፍ የሰጣቸውን ወረቀት አንብበው ነው የመጡት እና በእርግጥ ለምሳሌ አሁን በአብደን የተባለው በምርኮ አውድ አይደለም የመጡት እሱ የተለየ ህብረት የተፈጠረበት ሁኔታ ነው እና አማራው ከቲፒኤልኤፍ ጋር በሚያብርበት ሰዓት በምርኮ ገብቶ አይደለም ያበረው እዛ ላይ ኮሬክሽን ቢኖር ጥሩ ነው ምክንያቱም አማራው ቅድም አንተ እንደውም ጠቅሰዋልና እንዴት ነው የተናበብነው ብዬ ነበር አማራው ከወያኔ ጋር ያበረው በተለይ በወልቃይት በዚህ በወሎ አካባቢ ወደ ወያኔ ገብቶ የነበረው ደርግ የደረሰበትን በደል በመቆጣት ነው እና ለዚህ ትልቁ ማሳያ ብዙ ጊዜ የሚወሳው መቼም ጎንደሮች ቅኔና ግጥም ያውቃሉ በሐዘንም በደስታም የሚናገሩት ነገር አለና መላኩ ተፈራ የጎንደርን ወጣት እንደዛ ምሽክ አድርጎ ሲበላው አንድ እናት ገጠመች የተባለው ግጥም ሁሉ ጊዜ ታሪካዊና የሚወሳ ነው መላኩ ተፈራ የአምላክ ታናሽ ወንድም ይህንን ማረልኝ ደግሜ ያልወልድም ማለች የጎንደር እናት የተባለበት ያለ ምክንያት አይደለም ያንን ግፍ የቀመሰ ህዝብ ነው ከወያኔ ጋር የተባበረው ወያኔ ሲቆስል አክሞ ሲርበው አብልቶ ሲጠማው አጠጥቶ ጦሩን ተሸክሞ አዲስ አበባ ያስገባው የአማራ ህዝብ ተማርኮ አይደለም በምርኮ አይደለም ደርግን ለመጣል ባደረገው ትግል እነ ከፋኝ የነበሩበት ብዙ እንቅስቃሴዎች የነበሩበት ነው በዛ ወልቃይት ስለዚህ አሁን ወያኔ ያንን የፖለቲካ ግሳንግሷን ነው የምለው ያንን ሸቀጧን ይዛ ተመልሳ ወደ አዲስ አበባ መምጣት የለባትም ይሄ ቀይ መስመር መሆን አለበት ወንድሞችን መመክረው በግሌ ይሄንን ነው ማምነው ነው ከነሱ ጋር ከዚህ ቀደም በጽሁፍ ደረጃም አስምሬ የሰጠኋቸው እዛ ላሉ ስጡልኝ ብዬ በጽሁፍ ደረጃ ሰጠኋቸው ምንድነው የአማራ ህዝብ በደለን የምትሉት ነገር ካለ ይቅርታን ጠይቃችኋለን እኛ ግን እናንተ ባመጣችሁት ፖሊሲ ምክንያት ተሸክመን እንኳን አምጥተናችሁ ክዳችሁን 30 ዓመት ሙሉ እንድንሰቃይ አድርጋችሁናል አሁንም እየተሰቃየን ያለበት በዚህ ምክንያት ነው የአማራን አጽመ ርስት ለኦኤልኤፍ አሳልፎ የሰጠው ቲፒኤልኤፍ ሌንጮ ምንድነው ያተረፍኩ ብሎ ሲጠየቅ ግዛት ነው ያለው በረራን ጨምሮ ማለት ነው ይሄን የፖለቲካ ስህተት ፋኖቻችን በትክክል አውቀው ያውቁታል አውቁት ማለት አይደለም አውቀውት ተረድተውት ወያኔ ቴክ አርጎ አሳምሮ አስተካክሎ እንዲመጣ ማድረግ አለባቸው እሺ ያለበለዛ ይሄንን ካርድ ሊመዝ የሚችልበት እድል ከሰጠኸው ይሄንን ካርድ ሊመዘው ይችላል ይሄንን ካርድ ደግሞ ሲመዘው በጣም ባስከፊ ሁኔታ ሊሆን ይችላል ይሄ ካሁኑ ሊታሰብበት ያስፈልጋል ነው አይ ጥሩ ነው እንግዲህ ያው ከስጋቱ አንፃር ነው ያነሳው እኔ ደግሞ ከሌላ አንፃር ላንሳው ያዝ እንግዲህ መሰረታዊ ልዩነት አለ ምናልባት የምርኮ ነገር ሲነሳ ኦፍ ኮርስ እንደ ናባዱላ በቀጥታ የተማረኩ ሳይሆኑ እግረ መንገዳቸውን ሲመጡ ነገዱንም ጨምሮ ከትምህርት ቤት ይዘዋቸው ነው የመጡት ሆነን ለመናገር ያው በራሳቸው ድርጅት ያገኙትን እየማረኩ በሐሳብም በምንም በለው ብቻ አፐርሃንዱ ማለት የበላይነቱ ስለነበራቸው ጦሩን ይዘው ስለነበር የተደራጁ በመሆናቸው ሌላው በጥላቻ መንፈስ እና ግባ ሲሉት ሊገባ ይችላል ሌላውንም ተው እነ ታምራት ላይንም እኮ ቢሆን ለነገሩ በምርኮ ልትለው ትችላለህ ሀፓ ሲበተን የተወሰኑት ናቸው ወደዛ ሄደው የገቡት እነሱ ጋር እንደ ምርኮ ቁጥራቸው እነሱን ምክንያቱም ኃይል ስለሌላቸው ምንም ሊያደርጉ ስለማይችሉ ሄደውም የጠየቁት እንደውም እነሱ ናቸው ከታሪክ አንፃር እንደሰማሁትም ከሆነ እና ያው ምርኮ በለው ግን እኔ ምንድነው አሁን በጣም መሰረታዊ ልዩነት ያለው በፊቱና ያሁኑ እና ትልቅ ተስፋ
ያለው አሁን ምንድነው የበፊቱ እንዳልኩት በጥላቻ ምን ቸገረኝ ከዛ ደግሞ ይሄ የዘር ፖለቲካውም ስላልታወቀ ያው ዝም ብሎ የመጣው ይምጣ ከደርግ የሚብስ የለም አይነት ነው እኔ አዲስ አበባም ነበርኩ በደንብ አውቀዋለሁኝ እና እንደዛ አይነት አቲቲዩድ ስለነበረ እንደዛ ይሆናሉ ብሎ የገመተ የለም ነበር አሁን ግን ያ ግምት አልፏል ከወያኔም አልፎ ይሄም ሰውዬ ያሳየን ነው ሁለቱንም ከዚህ በኋላ ያ የመታለሉ ነገር በጣም ፕሮባቢሊቲው ትንሽ ነው አንድ እሱ ሁለተኛ ይሄ from እንዴት ነው ከስር ወደ ላይ የመጣ አይነት ጦርነት ለህልውናዬ ብሎ ሁሉም በየቦታው የወጣ ስለሆነ ግዙፍ ጦር ይሄ ሁሉ ሰው ባለበት በየጊዜውም እንደሚገለጸው የተለያዩ የህብረተሰብ ክፍል ውስጥ የገባበት ነው የተማረውም በተለያየ ሙያም የተሳተፈውም ነጋዴውም ሁሉም ብዙ በውስጡ ስለያዘ የጊዜ ጉዳይ ነው እንጂ እነሱ መተው አፐርሃንዱን ይይዛሉ ማለት አይቻልም አንድ እሱ ነው ሌላ ደግሞ ህዝቡ ራሱ በኢትዮጵያ ሁኔታ እንዳየነው እስካሁን በተረዳ ነው መቼም ከተለምዶ ነውና ህዝቡ ይበልጣል ከመሪዎቹ ሆነ ለመናገር እኔ እንደኔ እይታ ከሆነ ምክንያቱም ህዝቡ እየኖረው ስለሆነ ምን እንደሚያደርግ እንዴት መኖር እንዳለበት ህዝቡ የሚያውቅ ነው ሞርብያ አምናለሁ ከዛ አንፃር እንግዲህ እንዴት ልበለው ገና ዘንቦ ተባርቆ አይነት ነገር ነውና የወያኔ ጉዳይ አንደኛ የራሳቸውም ክፍፍል አለ እንደገና ከዛ ራሳቸውን ተደራጅተው ያ የነበረው ወያኔ አይመጣም እንደውም የይቅርታ ነገር ሳይኖር ሁሉም ተጠያቂ ናቸው እርስ በርሳቸው እንኳን ተከፋፍለው አሁን የሚሉት ምንድነው አንዱን ተጠያቂ ነው የሚያደርገው እና መጠየቅ አለባቸው ባይ ነው ጌታቸው እንደዛ ነው የሚናገረው ያለው ስለዚህ የከፋው ያው መጥፎ የሆነው ያው ግማሹ ሄዶ ተለጠፈ ብልጽግና ጋር ግን ዞሮ ግን ምንድነው የሚያሳየው ድክመት ነውና ልክ ቀደም እንደገለጸውም ቢሆን እነሱ ሊመጡ የሚችሉት ለራሳቸው ለመዳን ሲሉ ነው ግን በዛ መካከል ግን የሆነ ሚራክል ሰርተው ከላይ ይወጣሉ የሚል ግምት የለኝም እኔ አንድ እሱ ነው ምክንያቱም አንደኛ ኤክስፒሪየንስ አስተምሮታል ሁለተኛ ደግሞ ከዚህ በፊት እንዴት ነው እንደ ቀላል ነገር ሁሉም አንድ ነው ተመሳሳይ ነው ሁሉም ኢትዮጵያዊ ነው ችግር አይደርስብኝም የሚለው ነገር ትቷል አሁን አማራው ባይነኝ ስለዚህ በጣም እንዴት ሆኖ ነው የሚገኘው ምንድነው የሚባለው ቪጂላንት በአማርኛው አይደለም እንደሚባል እንደዛ ሆኖ ነው የሚጠብቀው ተጠራጣሪ ነው የሚሆነው በጣም ተጠራጣሪ ነው ንቁ ባለው ንቁ ስለዚህ ከዛ አንፃር እኔ ትልቅ ተስፋ አለኝ ስለዚህ ከዛ አንፃር የፈለጋቸውን እንግዲህ ሞር ያቃሉ እነሱ ትክክል ነው ሊያደርጉ ይችላሉ ከዛ በተረፈ ግን ብልጽግና የሚነዛው ፕሮፓጋንዳም አንዳንድ ጊዜ እንትን ብሎ ይሄዳል አይደለም በጣም ይራገባል ምክንያቱም አሁን ዛሬ ደግሞ የሰማሁትን ልንገር ለምሳሌ ከፕሮፓጋንዳው አንፃር ከዚህ ጋር በተያያዘ አንድ ቦታ ይገርማል በሙሉ እንዳልከው አይደል ነው ስንት ሰራዊት እንዳላቸው ይሄ ብዙ ነው የሚባለው እውነት ብዙ ናቸው የሆነ ተፈጥረው የሚያድሩ ዩቲዩብ ቻናሎች አሉ የመንግስት የዚህ የፕሮፓጋንዳ አንድ ቦታ ላይ ኢትዮጵያ የሚል እንትን ሲነጋገሩ ሰምቼ ምን ይላሉ አኪዩዝ ያደርጉታል ማን መሰለ ምድሬ ወዳቸው በፎቶሾፕም በምንም ሊሆን ይችላል የኤርትራን ባንዲራ ይዟል ብለው አንዳንድ ጊዜ ይደንቃል በቃ የራሳቸውን ጉድዛ አስቀምጠው ሌላውን እንትን ሲሉ ኢቭን እነዛ የሚናገሩ ሰዎች እኔ አላቅም ባክግራውንዳቸው ግን ቢሆንም ግን ራሴንም ጨምሮ ከዚህ በፊትም ተናግሬያለሁኝ ኢሬቻ ተብሎ በነበረበት ጊዜ ለትግል ተብሎ ሌላው ቀርቶ የዚህን የኦነግ ባንዲራ እኮ የያዙ ሰዎች ነበሩ ሆነ ለመናገር አንዱን የኢትዮጵያ ባንዲራ አንዱን የኦነግ ባንዲራ ይሄን ታስታውሳለህ መቼም ውጭን አሜሪካ እንደዛ ነው አይደል እናንተ ጋር እንዴት እንደነበር አላውቅም እንደዛ ሁሉ ነበርና ለትግል ተብሎ የሚፈጠር ነገሮች ነው ይልቅስ ምንድነው ንቁ ሆኖ በውስጡ የየራሱ አጀንዳ ይኖረዋል ሰው ወይም ድርጅት ራሱን እያጠናከረ ሊሄድ ይችላል በትብብር መንፈስ ግን
ምንም ይሁን ምንም መንግስታትም አብረው ይሰራሉ፣ ተቃዋሚ ድርጅቶችም አብረው ይሰራሉ። የትም ሀገር ያለ ነገር ነው ሆነን ለመናገር እና ይሄ ልክ እንደ እንትን ሊወሰድ አይገባም ባይነ ለሌሎቹ በተለይ አንዳንድ ጊዜ ከየዋህነት አንፃር ምን አባታቸው እነዚህ ሁሉ እንዲህ ያደረጉን ሰዎች አሁን ደግሞ እኛን ተጠግተው ምናምን ሲባል ነው ጀኒውን ቢመስልም በሌላ መንገድ ደግሞ ፋኖንም ነው በተለያየ መንገድ ሊያጋለጥ ስለሚችል አይደል ነው ሞር እነሱ ያውቃሉ ከሚሊተሪው አንፃር እንዳልነው ከዚህ በፊት የፖለቲካ ድርጅቱ ደግሞ ሞር እየጠነከረ ቢመጣ ያን መስመር ያሰመረ አንዳንድ ነገሮችን ህዝብን እያወያየ አንተ እንደምትለው ምሁራንም የራሳቸውን አስተዋጽኦ እያደረጉ ሊሄዱ ይችሉ ይሆናል እና ከዛ አንፃር ነው የማየው ያስ ወል እንግዲህ ምንድነው ያልከው ነገር ላይ አሁን ይሄ አሁን ለምሳሌ የአብይ ፕሮፓጋንዳ ማሽን በፎቶሾፕ የሚሆን በምንም ለምሳሌ የኤርትራን ባንዲራ አስነስቶ ቢያደርግ ከኢሳያስ ጋር ቀለበት የተሳሰረው አብይ እንጂ ምሬ ወዳጁ አይደለም። ይሄ በትክክል ሊሰመርበት ይገባል። ስለ ማንንም ሞኝ ሊያመኙ አይችሉም። አንደኛ። ሁለተኛ ቅድምም ሜንሽን ያደረከው ነገር አለ ስለ ምንም በወቅቱ በነበረው የፖለቲካ ድባብ ቅሬታ ቢኖርንም የኤርትራ የትግራይን ህዝብ የኤርትራን ወታደር አስገብቶ ያስጨፈጨፉ አብይ ነው እንጂ ምሬ ወዳጆ ወይንም ደግሞ ሌላ ፋኖ ወይንም ደግሞ አማራ አይደለም። እንዳው በቀደም ዕለት አሁን ጀነራል ጀነራል ጻድቃን በሚናገረው ሲናገር 75% ከመቶ ይላል የተፈጸሙት የጦርና ሰብአዊ መብት ወንጀሎች በሙሉ የተፈጸሙት በኤርትራ ወታደሮች ነው ብሎ ይናገራል። ይሄንን የፋሲሊቴት ያደረገው አብይ ነው እና እንጂ ምሬ ወዳጆ አይደለም። እና ምሬ ወዳጆን በሌላ መልኩ ሊከሱ አይችልም። በሌላ በኩል ደግሞ መሰመር ያለበት እኔ መሰመር በትክክል በቅንነት ማስበው ምንድነው በቲፒኤልኤፍ በትግራይ ህዝብ በአማራ ህዝብ መካከል ያለው ልዩነት ዘመን አመጣሽ የፖለቲካ ግሊንች ወይንም ደግሞ የመተፈጠረ እንጂ ዘላለማዊ የሆነ አይደለም። ይሄ መፋቅና መቀረፍ ያለበት ጉዳይ ነው። ዘላለም የአማራ ህዝብ የትግራይን ህዝብን እየጠረጠረው የትግራይ ህዝብ የአማራን ህዝብ እየጠረጠረው ወይንም ደግሞ የትግራይ ህዝብ ለፖለቲከኞቹ መሳሪያ የሆነ ሊኖር አይችልም። በዚህ ጉዳይ ላይ ምንም ብዥታ የለም። በዚህ ጉዳይ ላይ ብዥታ የለም። የትግራይ ህዝብና የአማራ ህዝብ አንድ ህዝብ ነው። እምነቱ ክርስቲያን ነው፣ በእስልምናም በእስላም ነው፣ በሁለቱም ነው እና የእነዚህ ህዝቦች አንድነት ምንም ጥርጥር የለው። ግን ፖለቲከኞቹ ደግሞ ማወቅ ያለባቸው ነገር አለ። የአማራ ህዝብ የራሱ ግሪቨንስ ወይንም ደግሞ ሀዘን አለው በተፈጸመው ነገር ላይ። ያንን ነገር ለምሳሌ በይፋ የአማራ ህዝብና የአማራው ፋኖና ቲፒኤልኤፍም ቢሆን ይፋ ጉባኤ ተቀምጠው ተነጋግረው ሀመራውት አድርገው እዛ ከመድረሳቸው በፊት ከአሁኑ እዚህ ጋር መቅጨት አለባቸው። ወደፊት አፐር ሃንዱን ይይዛል አይዝም የሚታወቅ ነገር አይደለም። ይይዛል የሚል እምነት የለኝም። የመያዙና ያለመያዙ የሚለየው በአማራ ህዝብ ጥንካሬ ላይ በፋኖ ጥንካሬ ላይ ፋኖ አመራሩ፣ ፖለቲካው፣ ወታደራዊው ጠንካራ ከሆነ ለኢትዮጵያ ይበጃል ብሎ ያሰበውን ከሌሎች ህዝቦች ጋርም ያሰበውን ለምሳሌ የብሔር ፖለቲካ ለኢትዮጵያ አይበጅም፣ ህገ መንግስቱ ለኢትዮጵያ አይበጅም፣ ከዚህ ቀደም የተሰሩ ትርክቶች ለኢትዮጵያ አይበጅም፣ የሐሰት ትርክቶች ናቸው፣ አኖሌ ሐውልት አኖሌ ብሎ ነገር ታሪክ የለም፣ የውሸት ትርክት ነው ብሎ እነዚህናም ነው ኢቭን እነ ጀዋርንም ቢሆን ማለት ነው። ለምሳሌ እነ ጀዋር
አንዱ ማድረግ የሚገባቸው የፖለቲካ አቋም ምንድነው? አኖሊያ ሐውልት ላይ ሄዶ አበባ ከማስቀመጥ አኖሊያ ሐውልት የተሰራው ለፖለቲካል ፍጆታ ነው። ወያኔ የአማራን ህዝብና ኦሮሞን ህዝብን ለማጣላት ያስቀመጠችው ሐውልት ነው። ቄሮ ይሄንን ማፍረስ አለበት፣ ሐሰተኛ ታሪክ ነው ብለው የፖለቲካል አቋም መውሰድ አለባቸው። በቲፒኤልኤፍም በኩል አማራ ነፍጠኛ ነው፣ አማራ ጨቋኝ ነው፣ አማራ እንደዚህ ነው፣ ሽርጣም ሲልህ የነበረው ህዝብ ይሄ ነው በለው፣ ያልኩት ስህተት ነው ብሎ መስመር ማበጀት አለበት። በሌላም በኩል የወልቃይትን ወይንም የራያን ጉዳይ በህዝቦች መፈቃቀድ ላይ በተመሰረተ ሁኔታ የሚወሰን እንጂ የቲፒኤልኤፍ የፖለቲካል ህልም ሆኖ መቀጠል የለበትም። ይሄ መስመር መያዝ አለበት። ቀይ መስመር ነው ለአማራው ህዝብ። ለእነሱም አይበጅም፣ ለእኛም አይበጅም። የሚበጀው ለማን ነው? ለአብይ ነው የሚበጀው። ይሄ ምርኮ በተባለው ሰጠው ነገር ላይ አሸነፈና አሸነፈ ክርክር ስለሚሆን እኔ አንተ ባልከው በሄድም ችግር የለብኝም በሱ ላይ። የቱ ነው አሸነፈና አሸነፈ ገባኝ አይነት ነገር ስለሚሆን ወደ ቆይ እዚች ላይ ልጨምር እንትኗን እንግዲህ የፊዚክሱን ጨምር ስላልከኝ ሳረሳ ልጨምርና ወደ ማጠቃለያችን ላይ ነው። እንግዲህ ፋኖ ጠንክሯል። እኔ በእውነት ለመናገር ያው ሁላችንም እንደምናስበው እኔ በተለይ በጣም አሁን ከነበረኝ ትንሽ ሪዘርቬሽን ወጣ እያልኩ ነው። ምክንያቱም የፈለገ አይነት ነገር ብናደርግ በፊት ከነበረኝ ጋር እና አሁን ፋኖ እያሳየ ያለው በጣም ብዙ ለውጥ አምጥቷል በራሴ ላይ ማለት ነው። እንግዲህ ያው ከማየው ነው እንደረዳውና በጣም የስበት ማዕከል ሆኗል። እንዳልከው ትናንሾቹን እሱ ነው ሊስብ የሚችለው። እንደውም በዚህ በቅድም ስላነሳው ነው በዚህ በጋላክሲው በዚህ በዩኒቨርሱ ዓለም ውስጥ ስለሱ ስለ ዩኒቨርሲቲ ጠና ብላክ ሆል አለ። ያው ሁላችንም እንደምናውቀው እነዚህ ብላክ ሆል ሳይዛቸው ሪሌቲቭሊ ትንሽ ነው፣ ግን የሚይዙት በውስጣቸው የሚይዙት የኛን ፀሐይ የሚያክል ስንት እንደሆነ ብትጀምር እንደው እንዴት ነው መገመት አትችልም። በጣም ትልቁ የሚባለው ብላክ ሆል 66 ቢሊዮን ሶላር ማስ ይሉታል በእኛ ማስ ሲለካ ማለት ነው። ትናንሾቹ አሉ እስከ 3 እስከ 50 እንደዚህ የሚሆኑ ማለት ነው። ያ ቀላል አይደለም። እነዚህ በሙሉ ወደዛ እነዚህ ሲሳቡ መገመት የሚያስቸግር ነው። ወደ ሌላ ገፋኛ እንግዲህ በኋላ እናንተ ጋር የነበረው ደግሞ እንትናኛው ያ ማን ነው ያረፈው? ማን ሃውኪንስ እሱ ደግሞ the other way prove አድርጎታል። anyway ምንድነው ነገሩ? በሙሉ የሚመጡት ነገሮች በሙሉ እዛ ውስጥ ነው የሚገቡት እና ከሱ ውጪ የፀሐይ ማነው ብርሃንን ጨምሮ ሁሉ ይሳባል። እንግዲህ ግራቪቲ ስንልኛ እዚህ በቀላሉ ነው የምናየው። እዛ ያለው ግን በጣም ከፍተኛ ከመሆኑ የተነሳ ፀሐይን ማነው ብርሃንን ጨምሮ ቤንድ የሚያደርግ ነው የሚያጥፍ ነው ማለት ነው በውስጡ። እንደውም ውስጡ ላይ እንደዚህ የሚሽከረከረው ነጩ ብርሃን ነው እና ሌላው ገብቶ ማለት ነው። እና ምን ለማለት ፈልጌ ነው? አንድ ነገር ከጠነከረ ከገዘፈ ውስጡ ያለውን ደግሞ የመስብ ኃይል እየጨመረ ከመጣ ዞሮ ዞሮ ሌሎቹ ይሳባሉ ወይም በሱ ዙሪያ ነው የሚሽከረከሩት እንጂ እሱን ከዛ የማውጣት ኃይልም ላይኖራቸው ይችላል። እና በዚህ መንገድ ፊዚክሱን ይረዱልንና ቀጭን ሊጨምርና መዝጋ ያርገባክ። እሺ ያልከው ነገር ጥሩ ነው። ምክንያቱም ይሄ ትልቅ የመሆን ነገር የአማራ እንግዲህ ስለ አሁን በቁጥሩ 50 ሚሊዮን የሚባል ህዝብ ነው። በእርግጥ አንዳንድ ህዝቦች ካገዛዙ ጋር ለመስማማት ብለው ብሔራቸውንም ቀይረው እዚህ ነን እዛ ነን የሚሉ የሚዋዥቁ አሉ እና ትልቅ ህዝብ ነው የአማራ ህዝብ። ትልቅ ህዝብ ነው። ትልቅነት በቁጥር ብቻ አይደለም። እውነት ለመናገር እኔ ከዛ ህዝብ ጋር ስለተወለድኩኝ ወይም ከዛ ህዝብ ጋር ስለሆንኩኝ አይደለም። ባስተሳሰቡ ብዙ ትልቅነት አለው፣ ታሪክ አለው።
ዝም ብሎ ትላንትና የተፈጠረ የተገኘ ትንሽ ችግኝ አይደለም። የአማራ ህዝብ ዋርካ ነው ብዬ ነው የምገምተው። እና ይሄ ህዝብ የራሱን ትልቅነት ሊያስመሰክር ይችላል። ለራሱን ትልቅነት ሊያስመሰክር ቅድም እንዳልከው የጋላክሲውን የብላክ ሆሎ እንዳደረገው በውስጡ ያሉትን ህብረቶች ሁሉ ማጠናከር መቻል አለበት። ይኸውልህ እንዲያው እዚህ ላይ በጥንቃቄ መናገር ፈልገው ምንድነው ሁሉ ጊዜ አይሆንንም አይመጣንም አይሆንንም ማሰቡ ትተሽ ይሆናል ብለሽ አስብ የሚሉት የአማርኛ ብሄል አለ። እና ምንድነው ፖለቲከኞች ሞተው አይሞቱ እንደ ኮክሮች ናቸው ይባላል። ፖለቲከኞች ኮክሮች የሚሞት ፍጡር አይደለም ይባላል። ኒውክሌር ቦምብ ቢፈነዳ መጨረሻ ሰርቫይቭ የሚያደርገው ኮክሮች በረሮ ነው ይባላል። ፖለቲከኞችን ነው የምለው መጥፎ ሀሳብ ያላቸው። እና ለምሳሌ አሁን ሂትለርን እንውሰድ በምሳሌ ልንጨዳጠረው። የሂትለር የናዚ ወታደሮች ያንን ሁሉ ወንጀል ከፈጸሙ በኋላ ላለመሞት ብለው በላቲን አሜሪካ ሄደው ተመሽገዋል። በምርኮ አሜሪካ ገብተዋል። ኢትዮጵያ በሚሽነሪ መጥተዋል። እዛም መጥተው ታስታውስ እንደሆነ ማሞ ውድነህ የተረጎመው አንድ መጽሐፍ ነበረ የካይሮ ጆሮ ጠቢ የሚል ሎንግ ታይም አረሳትም። እሷ የካይሮ ጆሮ ጠቢ ዋናው ስራው የጀርመን ናዚዎች ለግብፅ የሚሳኤል ፋብሪካ ሊሰሩ ነበር እና እስራኤልን ለመምታት ማለት ነው። ያንን ማክሸፍ ነው ትልቁ ስራ። ይሄንን ያመጣሁልህ ምንድን ነው እነዚህ ሰዎች ፈርታይል ግራውንድ ቢፈጠርላቸው ያንን የሞተውን የናዚን ፓርቲ መልሰው ቢያመጡ ደስ ይላቸው ነበር። ሞሳድ ለቃቅሞ መጨረሻ ላይ እስከ 90 ዓመታቸው ድረስ ፍርድ ቤት እያቆመ እርምጃ አስወሰደባቸው። ከትልቅ ሪስፔክት ጋራ በኢትዮጵያ ውስጥ ያለው ሮትን የሆነው የብሔር ፖለቲካ አቀንቃኞች ነገ የብሔር ፖለቲካ ድልን ተቀዳጀ ብለው ፈርታይል ግራውንድ ካገኙ ብቅ ማለታቸው አይቀርም፣ ህብረት መፍጠራቸው አይቀርም። ይሄ ያሰጋኛል። በግል የሚያሰጋኝ ነው። ይሆናል አይሆንም ሌላ ጉዳይ ነው። በግል የሚያሰጋኝ ጉዳይ ምንድን ነው? ለምሳሌ ይሄ ቃሌ ይመዝገብልኝ፣ ቲፒኤልኤፍ የፖለቲካውን አቋም ሳይለውጥ አዲስ አበባ ከገባ ፖለቲካል አላያንሱን ስዊች አድርጎ የብሔር ፖለቲካ አራማጅ ሆኖ ትልቅ ዩኒቲ ይፈጥራል የሚል ስጋት አለኝ በግል። ለዚህ ደግሞ ዝግጁ የሆኑ ህዝቦች አሉ፣ ኃይሎች አሉ። ይሄ የግል አስተያየት ገብቶኛል። ሌላው ሪስፖንሲቢሊቲ የሚዲያው ማስተያየት አይደለም። እኔ በቶ ጨብጫለሁ እንደ የሚል አይነት ነገር ልታመጣ ነው። ሌላው ቁጭ ብሎ ላይ ነው። እሺ ገብቶኛል። ኖ ሌላው በሱ ጨብጧል አይደለም። ሊመጣ የሚችለው አደጋ ስለ ያው መጨረሻ ላይ ምንድነው የዚህ የወዛደሮች መዝሙር ታል የመጨረሻው ሁሉም ዘብ ይሆናል፣ ኢንተርናሲዮናል አይነት ሁላችንም ዘብ ሆነን እንጠብቃለን። አማራ ተመልሶ ወደ ነበረበት ቦታ እንዳይመለስ የእያንዳንዳችን ኃላፊነት የደም ዋጋ እንኳን ቢያስከፍል የደም ዋጋ ከፋዮች ሆነን የምንዘጋጅ ሰዎች መሆን አለበት። ይሄ ጥርጥር የለውም። ነገር ግን የፖለቲካ ሰዎች ቲፒኤልኤፍ አሁን ለምሳሌ ቃል በቃል የምናገረው ማንም ሰው እንዲያዳምጠው የምፈልገው ስታሊንን ማዳመጥ ነው። ሳራን ሚዲያ ፖለቲካል አቋማቸው ግልጽ ነው፣ አላማቸው ግልጽ ነው። ይህ የፖለቲካል ቡድን ነገ አዲስ አበባ ላይ ከሌሎች ጋር ቢገናኝ እዚህ ጋር የነበረው እንዳምፓርጎ እዚህኛው ጋር ሌላ ፈጥሮ ችግር ሊፈጥር እንደሚችል ጥርጥር የለኝም። ይህንን ስጋቴን አስቀምጣለሁ። ነገር ግን ያም ማለት ግን ቅድም አንተ እንዳልከው መስማማው ፋኖ በሶ ጨብጧል ወይ? ያ ሁሉ ሲሆን ሌላው ህዝብ በሶ ጨብጧል ወይ? ዝም ይላል ወይ የሚለው ነገር ነው።
እኔ ግን እዛ ላይ ሄዶ እገሌ በሶ ጨብጧል ይዋጣል ከሚለው ከመምጣቱ በፊት ካሁኑ ይሄንን ነገር አስተካክለን ብንሄድ ቲፒኤልኤፍም አደብ ገዝቶ የብሔር ፖለቲካን ዳምፕ አድርጎ የወልቃይትን ጉዳይ ዳምፕ አድርጎ የራያን ጉዳይ ዳምፕ አድርጎ በኢትዮጵያዊነት ሊኖርበት የሚችለውን የፖለቲካል ርዕዮተ ዓለም ታንጾ የሚመጣ ከሆነ ጥሩ አጋር ሊሆን ይችላል። ይገርምሃል እኮ እያሱ አሁን አይወለ አሁን ይሄን ሁሉ ስጋትን ምንም ስታስቀምጥ እንደዚህ ሲነገር ምናምን ራሱ የአማራው ትግል በጣም የተለየ መሆኑ እዚህ ላይ ነው የሚታየው። ምክንያቱም ሁሉንም ሐሳብ ኢንተርቴይን ማድረግ ለማየት እኮ እየተሞከረ ነው። ሌላ ቦታ እንደዚህ የለም እኮ። ስለዚህ በምንም ተአምር እነዚህ ሰዎች ከእንግዲህ በኋላ ይኸውልህ በፊት እኮ ቅድም እንዳልኩ ነው በፊት ይሄ ሁሉ ነገር በቃ ዝም ብሎ ነበር እንዴ ከትግራይ አካባቢ እኮ እናንሳው ከተባለ እኮ በድሮም ጊዜ ቢሆን ወደ ንግስና እኮ ሲመጡ ከአማራው ነው ዘር እየቆጠሩ እኮ የሚመጡት ምንም ይታወቃል ይሄ ነገርና ምን ለማለት ፈልጌ ነው አማራው አልተነሳም ነበር አሁን ግን ተነስቷል በቃ። ስለዚህ ብዙ መንገዶች አሉት ብዙ ሰፊ ህዝብ ነው ብዙ የተለያየ ዘርፍ ባለሙያዎች ባለቤት ነው ልክ እንደሌላው ግን በቁጥሩ ይበልጣል እንደምን አሁን ደጋግመህ አንተ እንዳልከው። ስለዚህ ከዛ አንፃር በምንም ተአምር እኔ ማስቀምጠው ምንድነው ያን እድል እንደገና ሊሰጥ አይችልም ባይ ነኝ በምንም ተአምር። አንድ እሱ ነው። ሁለተኛው ይሄ በሶ ጨብጧል ብዬ በቀልድ መንገድ የተናገርኩት በሲሪየስ ሆኜ ላስረዳና ምን ለማለት ፈልጌ ነው እምቅ ኃይል አለ አሱማጋ አማራ ብቻ አይደለም ቅሬው ገብቶ አዎ እሱም ማለት የደቡብም አለ ማስተባበር የሚቻለው ለምሳሌ አሁን በሰሜን ባለው ፖለቲካ ቲፒኤልኤፍ የፖለቲካ አቋሙን ቢያስተካክል በኢትዮጵያዊነቱ አምኖ በአማራ ላይ የሰራውን በደል አስተካክሎ ይቅርታ ጠይቆ ህዝቡንም አስተባብሮ ቢሄድ ለአማራ ከቲፒኤልኤፍ በላይ ወይንም ከትግራይ ህዝብ በላይ አጋር የለውም። ምንም ጥርጥር የለውም። እንደውም በታሪክ ሲባል ብዙ ጊዜ የሚሰማው የባህር በሩን በመጠበቅ ደረጃ ከውጭ የመጣውን ጠላት ከመጋፈጥ ደረጃ መጀመሪያ ገፈት ቀማሽ የሚሆነው ወደዚህ የትግራይ ህዝብ ነበር። ቀጥሎ ነው አማራ የሚደርስለት። ውጊያው እንደዛ ነው። በእርግጥ ስለ ሌላ ታሪክ ውስጥ እንዳንገባ እንጂ ሰሜን ኤርትራ የሚሄዱ ሰዎች ከጎንደር ከጎጃም የሚሄዱት ባህር በሩን እንዲጠብቁ ተብለው ነው ዛሬ ኤርትራን ብሎ የቀሩት። እና ብቻ ይሄን ልሉ የፈለኩት ይህ ህዝብ በጣም አንድ ህዝብ ነው። በእምነቱ በዲኤንኤው በምኑ አንድ ህዝብ ነው። የመጣውም ደግሞ ጠላት አሁን ፖለቲካሊ ስንመለከተው ማለት ነው የመጣውም ጠላት ከደቡብ የመጣው ጠላት ይህንን ህዝብ ለማጥፋት የተሰማራ ህዝብ ነው። ፖለቲካሊ አይዲዮሎጂ የኦሮሞማ አይዲዮሎጂ ሴሜቲኩን የማጥፋት ፖለቲካ። ስለዚህ ወደደም ጠላም ትግሬውና አማራው አንድ መሆን አለበት። በትክክል እንግዲህ ምልህ ያው ይሄን ፖለቲካ ያመጡት ከነ ፖለቲካቸው እንደ ትርፍ አንጀት ተቆርጠው ይጣላሉ። ይሄን እንግዲህ ሐኪሞች ይረዱናል በኋላ እንዴት እንደሆነ ግን ፖለቲካሊ ስፒኪንግ ግን እነዚህ ሰዎች ይቅርታም አይጠይቁም። ምናልባት ሌሎቹ ይቅርታ ይጠይቁላቸው ይሆናል ለነሱ ምክንያቱም ከዛ በፊት እነሱ የግድ መጠየቅ አለባቸው የማይቀር ጉዳይ ነው። አይ ጥሩ ውይይት ነው ዛሬ ሞቅ ያለ ነው። ትንሽ እንደ አሜሪካ አንድ ሾው ነበር እንደ ክሮስ ፋየር እንደሚሉት አንዳንዴ እንደዚህ የተለያየ ሀሳብ ማንሳት ጥሩ ነው እያሱና በጣም ተገቢ ነው። ሌላ የምጨምረው ካለ የመጨረሻ እድሉን ልስጥህና በ2 ደቂቃ እንዝጋ። እንግዲህ 1 ደቂቃ ከምናምን ይቀራል። አይ እንደው ዝም ብዬ ሞባይልን ቼክ ሳረግ ከቦርከና ላይ የተጻፈ ዜና አትራክት አረገኝና ተመለከትኩት በጎንዮሽ። ምን ይላል? የመንግስት ወታደሮች ከፋኖ ጋር ተቀላቀሉ ነው። እና ቅድም እችን ሐሳብ ልል ነበር እና ቅድም ስንነጋገር ምንድነው የሚሞቱት ወንድሞቻችን ናቸው። ከአማራም ዘመተ ከሶማሌም መጣ ከኦሮሞም መጣ ከሌላም መጣ የጥይት መብረጃ የሚሆኑት የኛ ወንድሞች ናቸው፣ ዜጎች ናቸው። ነገ አምራች ዜጋ የሚሆኑ ናቸው። ነገ እንፈልጋቸዋለን፣ ለስራ ይፈለጋሉ። ዩኒቨርሲቲ ተመርቀው ትልቅ ቦታ መድረስ አገር መረከብ ያለባቸው ናቸው እና የአብይ ጥይት ማብረጃ መሆን የለባቸውም እነዚህ ልጆች። አየህ፣ ስለዚህ እንደ አንዱ ምክሬ ማለት ነው የመጨረሻ ምክሬ ምንድነው በመከላከያ ውስጥ ያላችሁ ወጣት ወታደሮች
ወደ አማራ ክልል ስትሄዱ ቀስ ብላችሁ እየሾለካችሁ ከፋኖ ጋር ተቀላቀሉ። እጃችሁን ለፋኖ ስጡ። ፋኖ ቀልቦ አክሞ ከፈለጋችሁ እዛው ትቀራላችሁ፣ ከፈለጋችሁ ደግሞ ወደ ቤተሰባችሁ ትሄዳላችሁ። ዝም ብላችሁ ከፋኖ ጋር አብይ በሰጣችሁ የተሳሳተ ፖለቲካ ከአማራ ህዝብ ጋር አትታኮሱ፣ አትጣሉ። ደማችሁን በከላይ ሆን። ስለዚህ የእናንተ ህይወት ያሳዝነናል። የእናንተ ደም የእኛም ደም ነው። ስለዚህ ከአማራ ፋኖ ጋር የምታደርጉትን ተኩስ አቁማችሁ እንደጀመራችሁት ወደ አማራ ክልል ስትገቡ ለአማራ ፋኖ እጃችሁን ስጡ ነው የምለው። አመሰግናለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ እንዳዳመጣችሁት ነው የዛሬው ውይይታችን። ያው ሰብስክራይብ ማድረግ እንዳትረሱ። ስለዚህ ያው ለሁሉም እንዲደርስ ይጠቅማል። ስለዚህ ምንም ብዙም የሚጎዳ ነገር የለም። እናንተም አንዳንድ ጊዜ ሀሳብ ታገኙበታላችሁ። ሀሳብ ማዳመጥ፣ የትኛውንም አይነት ሀሳብ ማዳመጥ በጣም ጥሩ ነው። አንድ አይነት እንኳን ቢሆን የተለያየ አቀራረብ ስለሚኖረው ማለት ነው። አይመስልም እያሱ? በጣም በእርግጥ ነው። ሁሉም በአማራ ፖለቲካ ላይ ያለ ሰው የምንነጋገረው ነገር ዞሮ ዞሮ የአማራ ህዝብ የፋኖ ድል እንዲያደርግ፣ ድል እንዲቀናው፣ የአማራ ህዝብ ከብሶት ከሰቆቃው እንዲወጣ ነው። ቋንቋችን፣ አገባባችን የተለያየ ይሆናል። አንዳንድ ጊዜ አንዳንድ ወንድሞችን አያቸዋለሁ ምናምን እና በቃ የተለየ ድራማታይዝ አድርገው በውበት ቋንቋ ሲገልጹ ታያለ። አንዳንዶቹ ደግሞ ኩስትር ብለው ምርር ብለው ግንባራቸውን አድርገው የሚነጋግሩት ደግሞ አለ። እኔ እናንተ ደግሞ እንደዚሁ በወንድምነት እና በጓዳዊነት የምንጫወተው አለ። ዞሮ ዞሮ መልዕክቱ ግን አንድ ነው። የአማራ ህዝብ መከራ ማቆም አለበት። ፋኖ ድል አድራጊ ነው። ጨርሻለሁ ለዛሬው። አመሰግናለሁ እያሱ። እንግዲህ በሰላም እስከምንገናኝ አንተም ደህና አደር። አድማጭ ተመልካቾቻችን ለሳምንታዊ ፕሮግራማችን እስከምንገናኝ ጤና ይስጥልኝ።